ንግግር አሁን ሁሉንም አግበስብሰው አይቀበሉም። እኚህ ሁሉንም ያግበሰበሱ ያለ ፊልተር ነገሮችን የሚቀበሉ ወንጌል የሚመስላቸው ወደዛ ቤት ብቻ ማውራት የኛን ቤት ማውራት ሐሜት የሚመስላቸው ሰዎች አሉ። ስለ አባ ከሌ ማውራት ሐሜት፣ ስለ ነብይ ከሌ ማውራት፣ ስለ አባ ከሌ ማውራት ወንጌል፣ ስለ ነብይ ከሌ ማውራት ሐሜት የሚመስላቸው ሰዎች አሉ። ለእንደዚህ አይነት ተከታዮችም ሆነ ለእንደዚህ አይነት አስከታዮች እችን ታክል ፍርሃትም ስጋትም ሊኖርሽ አይገባም። ሐሳብሽን ቀጥሪ። ከፈለግሽ ስሙን አትጥሪ፣ ሐሳብሽን ማስቀመጥ ትችላለሽ። አይ ቲክቶክ እንዳያዘጉት ፈርቼ ነው በጣም እነሱ እንትን ስለሆነ ለዛ ነው ሪፖርት እየተደረገብኝ ስለሆነ ነው እና ለዛ ነው እንትን እንላለን። በ30 በአንድ ሺህ ፎሎወር እኮ ሰው እኮ እንትን ተዘጋ ቲክቶክ ማንንም ሰው ይሄ ተራ ነገር ነው። ይሄ ተራ ነገር ነው። ያ ግን ሳጠቃለው አቤላ የድህነት ትምህርት ያስተማረው ፓስተር አላዛር ነው አሉኝ ማለት ነው። ፓስተር አላዛር የድህነት ትምህርት ካስተማረው ብርቱካን ጋር የሚያስኬድ ምን አለው? ብርቱካን ልታጠምቆ ነበር ኬታ መጣሹ ለተባለው ጠይቁ፣ በውስጥ ጠይቁ ይነገራቸዋል። በኋላ ሴት እንዴት አጠምቃለች ተብሎ ነው ወንዶች የመጡ እና ፓስተር አላዛር የሚያውቃቸው ሰዎች የሉም። አሜሪካ ነው እሱ ካልቻለ ወይም የሆነ ነገር አገልግሎት አቁማል ተብያለሁ። ሌሎች የሉም። ብርቱካን ጋር የሚሄዱ ምንድን ነው? እኔ አሁን ሰዎቹ ሐሰተኛ እንደሆነች እኔ አውቃታለሁ በአካል ብያለሁ። በፊት የነበርኩበት ሀገር ጨርቅ ይዛ መታለች እና ጨርቁን ይህንን ጨርቅ ግዙኝ አለች። በፈለጋችሁት ብር ነው የነበረው በዛ ሀገር ብር እና ይህንን ጨርቅ ይዛችሁ ምንድን የደሞ ኃይል አለው በዚህ ጨርቅ ላይ የኢየሱስ ደም አለው እንደዛ ብሎኛል። ልክ ብራስሌት ላይ እንዳለችው ማለት ነው። እና እዚህ ጨርቅ ይሄን ስትገዙኝ አለች ስራ ቦታ ስትሄዱ ሞገስ ታገኛላችሁ፣ ወደምትፈልጉት እንትን ትደርሳላችሁ፣ ከዚህም ትወጣላችሁ ብላ ሱዳን ነው የዛሬ 13 ዓመት እኮ ብጥቁ ጨርቁን ማለት ነው እሷ የሰጠሽ ጨርቅ የስራ ዕድል ሲያስገኝልሽ ሰው ሲያይሽ ድንግጥ እንዲል የሚያደርግ ከሆነ መተት ነው። በእግዚአብሔር መታመን ትቶ ሰውን በጨርቁ ሲታመን ማለት ነው። እግዚአብሔር እኮ ራሱ እያስካደች ነው። ይሄንን ጨርቅ ሲገባ በቃ ይሄ ነው ኃይል ያለው ለማለት ከጥንቆላ ምንም አይለይም። እና ሰው ምን እንደሆነ ራሱ አላቅም ይዛ አማኙ እና ስለማውቃት ነው ባከልና ከዛ በኋላ ደግሞ ይሄ ብራስሌት አሜሪካን ሀገር ምናምን ሄዳ የሸጠችውን ነገር አለ። ስለዚህ ሰው ከኦርቶዶክስ ብቻ ይውጣ የትም ሄድ ነው። ከይቅርታ ጋር በጣም ግን እነሱን እያደገፍኩ አይደለም፣ ግን ከኦርቶዶክስ ወጣ ከዛ የት ነው መግባት ያለበት? እያወቁ ማለት ነው። ልክ ነሽ። ብቻ ከኦርቶዶክስ አዳራሽ ወይም ከኦርቶዶክስ ቤተ እምነት ወጥቶ የፈለገው ቦታ ላይ ይውደቅ የሚል ክርስትና የለን። አይ እዛ ላይ ነው አሁን አቋም የሌላቸው ሰዎች ትላንት ሐሰተኛ ያሉትን ዛሬ መልሰው እውነተኛ የሚሉ ሰዎችን እነሱ የእውነት ሰዎችም አይደሉም፣ የእንጀራ ሰዎች ናቸው። እነሱን ፋይት ማድረግ ትክክል አይደላችሁም ብሎ ፊት ለፊት መቆም አግባብ ነው፣ ትክክል ነው። ሴትዮዋ ከዚህ በፊትም የኢየሱስ ደም ብላ ጽፋ ደብረ ዘይት ከ12 ዓመት በፊት ስትሸጥ እንደነበረ እዚህም ሰዎች እንትን ሲሉ ነበርና ይሄ ብቻ ሐሰተኛ ናት ሐሰተኛ መሆኗን አውቀው ሐሰተኛ ብለው አሁን ከዮኒ ማኛ ጋር ስለሆነች ብቻ በሆነ ሚንስ ደግሞ አብረን እንሆናለን የሚለውን ነገር ምን እዚህ እንደሰበሰባቸውም አንድ የሚያሳይ ነገር ነው። እዚህ ሰበሰባቸው እውነት እንዳልሆነ ወንጌል እንዳልሆነ ግልጽ ነውና እነሱን እንትን ባደርግ ለኔ ይቀለኛል። ምክንያቱም አመፀኛን አመፀኛ አለማለት ሐሰተኛን ሐሰተኛ አለማለት በራሱ ከሐሰተኛው ለይቻል አይሆንም። ሐሰተኛው ለይቻል አይሆንም። ሐሰተኛ ብሎ ቆይቶ እንዲሁም አሁን ጊዜ አይቶ የሚቀይር ማለት ነው። እና ሴትየዋ ሐሰተኛ ነብይ ናት ወይ? ምንም ጥርጥር ያለው ነገር አይደለም። ሐሰተኛ ነብይ ናት። ክርስትናም ያልገባት ማለት እንዲሁ በእንትን በፕሪንሲፕል ደረጃ ራሱ ክርስትናን የምታውቅ አይደለችም። ዝም ብሎ ይሄ ምንድነው የሚባለው በእውቀት ደረጃ በመሸምደድ ደረጃ አንዳንድ ሰዎች እኮ የሚተውኑ አሉ እኮ በዛ ደረጃ ራሱ አታውቅም። የምትራገም ሴት በዛ መጠን በቃ እግዚአብሔር ከሷ ጋር
እንዲሁ የሷን ስራ አስፈጻሚ አርጋ እግዚአብሔርን የምታይ ቃል ታወጣለች እሱ እግዚአብሔር ይፈጽማል በቃ አይነት ነገር እንደዛ አርጋ የምታስብ ብዙም ብሎ ከመጽሐፍ ቅዱስ ዕውቀትም ገሸሽ ያለች ናት። በእርግጥ አብዛኞቹ ሐሰተኛ ነቢያት የእግዚአብሔር ቃል አያውቁም አንብበው አያውቁም። በማወቅ ደረጃ ማለቴ በእውቀት ደረጃ አሉ እኮ አንዳንድ ጊዜ በጥቅስ ደረጃ በመሸምደድ ደረጃ የሚያውቁ ግን በትክክል በህይወታቸው ላይ ስልጣን የሌለው እግዚአብሔር ቃል በህይወታቸው ላይ ያልተተከለ ከዛ ቃል ድጋሚ ሁለተኛ ያልተወለዱ ብዙ ሰዎች አሉ። በጥቅስ ደረጃ የሚሸመድዱ ጥሩ እንዲሁም ትንተና የሚሰጡ ሰዎች አሉ። በዛ ደረጃ ራሱ ዕውቀት የላቸውም። በዛ ደረጃ ራሱ በእውቀት ደረጃ እንደፊት የሚገርም ነገር የእርግማኗ ቪዲዮ ከዓመታት በፊት የተለቀቀ ቪዲዮ አሁን ከእንደገና መጥቶ ነው። ልክ አሁን እኔ ይሄ ወጣቶች ምናምን እናሰለጥናለን የሚለው ድርጅት ለሆነ ግለሰብ ገንዘብ የሚሰበሰብበት ድርጅት አለ። እሱ ድርጅት ፕሮግራም ሲያደርግ እኔ ድሮ ያወራሁት ወሬ እንደ ማስታወቂያ ሆኖ ይገባል። አይተው ታውቃለህ? የድሮ አቤል አቡና መጥቶ ሰማዩ ሲያጉ ምናምን ምላት ቪዲዮ አሁን እሷ ቪዲዮ ኤአይ ናት ብዬ በከራከር አልችልም። እችላለሁ። ኤአይ አሁን ነው የተዋወቀው። ኤአይ ከተዋወቀ አሁን በተለይ ደግሞ አክቲቭ ሆኖ በህዝብ ዘንድ ከተዋወቀ 6 ወር ምናምን አይሞላውም። ሌላው ዓለም ሊያውቀው ይችላል። ኢትዮጵያውያን ግን 6 ወር ምናምን ቢሆነን ነው ነገርየውን ካወቅ ነው 6 ወር ራሱ የሚሞላን አይመስለኝም። እና የዚህ ሴትዮ ቪዲዮ የእርግማኑ ቪዲዮ ከወጣ ዓመታት በፊት ነው። ኤአይ ራሱ በዓለም ደረጃ ሳይተዋወቅ በፊት የምትራገምበት ቪዲዮ ማለት እና ዮኒ ማኛና ሴትዮዋ ምን ይላሉ? እኔ አላልኩም ትላለች እሷ፣ አይኔን ግንባር ያርገው ትላለች። ቀጥሎ ደግሞ እሱም ኤአይ ነው ደግሞ ይላል እና ኤአይ ለዓለም ከመታወቁ በፊት እሷ በኤአይ ተቀናብሮባት ነው ወይ ንግግሩ? አሁን የህይወት ለውጥ ካለ አሁን እኮ እንደዚህ ብለህ የምትዋሸው ለምሳሌ መስረቅ ያቆመ ሰው ትላንትና ሲሰርቅ ቆይቶ የትላንትና ፋይሉ ሲወጣ እሱ እንደዚህ ነው ውሸት ነው ብሎ ካለ ዛሬ መልሶ እጅ ከፈንጅ ለመያዝ የትላንትናን ውሸት መደበቁ ሞኝነቱ ነው። አሁን መስረቅ አቁሞ ከሆነ ግን የትላንትናውን ነገር እንትንም ነው ብሎ እንታንም አቀነባብሮብኝ ነው ብሎ ማምለጥ ይችላል። ዛሬ ህይወቷ ተለወጠ ወይ? ዛሬ በትክክል እግዚአብሔር ቃል አወቀች ወይ? ዛሬ ማጭበርበር፣ በጌታ ስም መነገድ፣ ገንዘብን በጸሎት ስም በእንትን ስም በሆነ ነገር ሽያጭ ስም መሰብሰብ የሐሰት ትንቢትን መናገር አቁማ ከሆነ ጉድ በጣም ቆንጆ ነው። የትላንትና ኤአይ ነው ብለን አይደለም በቃ ጌታ እንትን አክቹአሊ ተኩላ መቼም በግ ሆኖ አያውቅም። ግን እንዲሁ ዝም ብሎ በቃ እኛ ተሳስተናል አሁን ወደ ጌታ መጣችም ወይ ደግሞ ጌታን አወቀች ብለን እንቀበላት እንተውላት። ዛሬ ሰው ሳይለወጥ መልሶ የትላንትና ኤአይ ማለት ምናል የየለት ዕለት ህይወትን እንደዛ አይነት ነገር ሆኖ አሁንም በዛ በሐሰት ትንቢት በትዕቢት የእግዚአብሔር ቃልን በመሸሽ የራስን ኢጎ በማስተጋባት እየኖሩ መልሶ ደግሞ እንደዛ ማለት ምንም የሚያስኬድ ነገር አተላየ ትላንትና ኤአይ ብለን አመንሻለፍ ነው what about today? አሁን ምንድነው እያደረገች ያለችው እሷ ሴትዮዋ? ከዛ ላይቭ ጋር እየገባች ምንድነው የምታወራው? አሁን የምታወራውን ነገር በትክክል እንደ እግዚአብሔር ቃል የሆነ ነገር ነው እና ምንም ትርጉም የሌለው ነገር ነው ትርጉም የሌለው ነገር ነው አሁን የሚያረጉት። ዞሮ ግን ሴትዮዋንም የሚደግፉ ሰዎችንም እንትን ማለት አግባብ ነው። ሐሰተኛን የሚደግፍ ሰው እሱ ግን ምናልባት ሐሰተኛ ናት አይደለችም የሚለውን ነገር የኔ ሐሳቤ ምንድነው እንዲሁ ለማወቅ ገና ሆኖ እንደሆነ አዲስ ሆኖ እንደሆነ ነገ ሲማር ምን ሲል ገብቶት ሐሰተኛን እውነተኛን መለየት ችሎ በሁለት እግሩ ቆሞ በትክክል እንደዛ ይል ሆነ ብናየው በሚል እንጂ ማንም ሐሰተኛን ከለ ሐሰተኛ ነው እውነተኛውን ሐሰተኛ እያለ ሐሰተኛውን እውነተኛ እያለ ቶለሬት እናርገው ባይ አይደለም። ሐሰተኛን የሚደግፉ ሰዎች ሐሰተኛን አሰማኩ ዮኒ ማኛ እንደምትሰምተው ወር አውራው ያምበት ሰውራቱ ድራጁ ተቋንተ እንዲሶ ይከለከለ እኮ ያ
ደህና ጊፍት እንኳን ጠፍቷል። እውነቴን ነው የምናገር። ባትናገር አሁን ዝም ብትል ምን አለበት? በውስጥ አትደውልልኝ። አይ አብዛኛዎቹ የሚፈልጉት በተለይ ሴቶች በሴቶች ላይ የምትነሱን ነገር ያሳዝናል። በእውነቱ ሰጡታላችሁ ጴንጤዎች አሁን ጊፍት ስትሰጡ ላይ አይቻችሁ አላውቅም። እውነት ለመናገር ትሰጣላችሁ ጊፍት በዓለም ላይ እስቲ መልሱ። እዚህ ውስጥ ያላችሁ ጴንጤዎች ጊፍት ትሰጣላችሁ? ደርሱ እያወራሃል ነው። ትሰጣላችሁን? እዚህ ውስጥ ያላችሁ ጴንጤዎች መልሱ እስቲ። ስትሆን አይቻለሁ። ሩጂ ላሳይክ። አሁን እቺ ሴትዮ ጌታን ተቀብያለ እንትን ይሄን ሰው አስተምሬዋለሁ፣ አጥምቄዋለሁ፣ ጌታን ሰብኬዋለሁ ምትል ሴት በዓለም እያለ መዓት ይወርድለት ነበር ምትለው ምን እያደረገች ወደኋላ እንዲመለስ እያስቀናችሁ ነው? ለሰው ለልጁ ምንድን ነው እያማለለችው ነው? ማጨርሰው አንበሳ ነበር ያለ ጌታ ምስክሬ ነው የምልሽ። በአንድ ቀን ነው የማወራሽ፣ በአንድ ቀን እና ይሄን ይመስላል። አቤላ ያኛው ቪዲዮ ብታስጨርሰው ጥሩ ነው ማለት ለእሷ ጠበቃ የሆነበትን እኔ ነገ ጠዋት የእሷ እንትን ሊሆናል ብዬ ነበረ። ተስፍሽንም ቢሰድበው ችግር የለውም ግን ብታስጨርሰው የብርቱካን ጠበቃ ሁኑ፣ አትናገሯት፣ ቅናት ነው ያለበት ቦታ ላይ ረዘም ይላል በእርግጥ አሁን ያነሳው ነገር ትላንትና በዓለም እያለ ይህን ያህል ይሰጠው ነበር። አሁንም ያንን ያግኝ ምን ማለት ነው? ዓለምን ክደህ ሰይጣንን ክደህ ኃጢአትን ክደህ ወደ ጌታ መጥታል ማለት ምን ማለት ነው? ስደት ሊገጥም ይችላል፣ ልታጣ ይችላል። እንደዚህ ይሄ ጄኒዩን የሆነ ወንጌል ነው። ይሄንን ወንጌል ከየት አምጥታ ትሰብካለች? ይሄንን እሷ ማለቷ እኔ በሷ አልፈርድም ማለት ይሄንን ከየት ታውቋለች? እሷ ከየት ታውቋለች? መሰደድ ጌታን በማመን መሰደድ እኔ በጣም በሚገርም ሁኔታ ማለት ከብዙ ሚሽነሪዎች ጋር በተለያየ ስልጠና በተለያየ ነገር ስለምገናኝ ብዙ ነገር በቃ አያለው። አንዳንድ እንዲሁም በጣም እዚህ የሆነ ቦታውን አልናገር ለሌላ ፖለቲካ እንዳይመችና አንድ ሚሽነሪ አንድ ወንጌላዊ ለመብላት በጣም የሚያስቸግር እውነት ለመናገር ከጉሮሮ ለመውረድ የሚያስቸግር ነገር እየበላን ይሄ ለኔ ቅንጦት ምግብ ነው ይላል ወንጌላዊው። ይሄ ለኔ ከዚህ የባሰ ነው ቤት የምበላው ይለኛል። በጣም ገረም ነበረ። ከዚህ የባሰ ምን ሊበላ ይችላል ይሄ ሰውዬ እላለሁ። ከዛ ደሞዙ 1500 ነበረ፣ አሁን 2000 አሁን ነው በዚህ ዓመት ነው ባይዘው 2500 ተደርጎለት ማለት በዚህ ዓመት ማለት ነው 2500 ደሞዝ እየተከፈለው በዛች ቤተሰብ የሚያስተዳድር 3 ልጆች ያሉት ቤተሰብ የሚያስተዳድር ወንጌላዊ ያለ እንደነዚህ መከራ እየተቀበልክ እየተቸገርክ በጣም በቃ ምግብን ለመኖር ብለህ ለቅንጦት አይደለም ለመኖር ብለህ ኢንጆይ ለማድረግ አይደለም ለመኖር ብለህ እየበላ እንደዚህ አድርገህ ዋጋ እየከፈልክ ማገልገል እውነተኛ ወንጌላውያን የሚያረጉትን ነው። ይሄንን እንዴት አድርጋ ለሱ ነግሯል? ትላንትና አንበሳ እየወረደለት ነበር፣ ዛሬም አንበሳ አንድ ነገር አይጉደልበት ነው። ካጎደላችሁበት አኩርፎ ይመለሳል አይነት ነገር እንደዛ አይነት ነገር እና በዚህ ትክክል ነው። እሷስ ከየት አምጣሰብኳለች? እውነት ለመናገር መራቡ መጠማቱ ታውቀው ይሆን? እሷስ አክቹአሊ ወንጌል ሲገባህ ነው ወንጌል የምትሰብከው። ወንጌል ስትሰብክም ነው የምትቸገረው። እና ይሄንን የምታውቀው አይደለም እሷ እና ከሷ የሚጠበቅ ነው ይሄ። ከዚህ የተሻለ ብትል ነበር የሚገርመኝ። ሄሎ ሐሳብ አለሽ? አንዳንድ ቁጥር ጌጻፍሽ ውስጥ ነሽ። ሄሎ ቡይ እንዴት ናችሁ? ጌታ ጸጋና ሰላም ይብዛላችሁ። ደህና ናችሁ? አለ እንዴት ነሽ? አለን ጌታ ይመስገን። ትንሽ ሐሳብ ልስጥና እኛ ጋር ቪፒኤን ስለሆነ ሊያወርደኝ ይችላል። እውነት ለመናገር ሴትዮ ከዮኒ ጋር ያየዋት ጊዜ ምን አይነት ስሜት የተሰማኝ፣ ዮኒ ጌታ አያድርግበት፣ እግዚአብሔር ልቡን የሚያውቅ ልብና ኩላሊት የሚመረምር አምላክ ነው። የእሱን እውነት እኛ አናውቅም፣ እሱ ጋር ያለውን የልቡን አናውቅም። ነገር ግን ልክ እኔ እኚህን ሁለቱን አንድ ላይ ሳይ እንደምታውቁት እትዬ ብርቱካን ከሀገር ቤት በብዙ ፋይል ነው የወጣችው እና ተረስታለች። ሚዲያው አያውቃትም ምናምንና ረስቷታል ሚዲያው እና
ልክ ከዮኒ ጋር ሳያት በቃ የ6 ወር ኮንትራት ፈርማለት ማስታወቂያ ሊሰራላት የመጣን የመሰለኝ ማለት ነው። ይሄ ነው ያሳሉ ጋይስ፣ ይሄ ነው ያሳሉ። እና በቃ አዘንኩኝ በጣም። ይሄ ሴትዮ በቃ ሴትዮ አስፈርመው ነው የመጣችው። የሆነ ሰዓት ላይ መጋልበጡ አይቀርም አልኩና ጌታ ሆይ ለዚህ ልጅ በየትኛውም መንገድ በቃ የልቡን ብርሃን አብራለት። እግዚአብሔር እኛ የምንጠራው ለሰዎች መዳን፣ በየትኛውም እኛ ኦርቶዶክስም ሆኖ ጥሩ ኦርቶዶክስ ቃል የሚያነብ ኦርቶዶክስ ቢሆን የሚከፋን ሰዎች አይደለንም። እና ግን ከትየ ብርቱካን ጋር ሳየው በቃ ተፈራርሞ በተለይ በቃ የሆነ ሰዓት ላይ በጣም አንድ ላይ ሳያቸው በቃ ሴትዮ ማስታወቂያ ልታሰራው ነው ብዬ ነው ያሰብኩትኝና በጣም ነው የሚያሳዝነው። በዛ ላይ ደግሞ የሆኑ በእርግጥ አንዳንድ ሰዎችም እሱ ጋር ጆይን ማድረግም ተቀንሰዋል። ያው ተቀባይነት እንደሌላት ሐሰተኛም እንደሆነች በጣም የታወቀች ነች። ግን ዮኒን በዚሁ አጋጣሚ እግዚአብሔር ቢረዳው በቃ እንደው ቢሰራው በቃ ለራሱ ለጥቅሙ ቢያደርገው በጣም እጸልያለሁ ጌታ በሚያውቀውና የግድ የሆነ ቅድም ሀኒቾ የግድ ከኦርቶዶክስ ወጥቶ ለምን የትም አይገባም ጴንጤ የሚባልበት ግሩፕ ውስጥ ይጠቅላል የሚል ሐሳብ የለኝ። ሀኒቾም ቅድም እንዳለችው ምክንያቱም እኛ እውነተኛና ትክክለኛውን የእግዚአብሔርን ቃል ከሚያስተምሩትና ከሚያንጹት አባቶችና ወንድሞች ጋር ቢሆን ተቃዋሚዎች አንሆን። እና በቀደም ደግሞ የሆነ መድረክ ላይ ሳየው እግዚአብሔር ምስክሬ ነው ትከሻዬ ቀለለ። በቃ ደነገጥኩኝ። እንኳንም አላወቀው ቄስ ብዬ ወደ ራሴ ተመለስኩ። ማለት አንዳንድ መድረኮች በጣም እንዴት ነው ትልልቅ ሆይታ እየተፈጠረ ነው በየቦታው ላይና እንደዛም ባናረግ ጥሩ ነው። ምክንያቱም ብዙ ክርስቲያኖች አሉ በነገራችን ላይ እኔ ጋር እንኳን አንድ ሁለት እህቶች አሉ ጌታን ተቀብለው ከቤታቸው ተባረው አሁንም የሚኖሩበት አተው ያሉ እህቶች አሉ። ጌታን ተቀብለው በቃ ያሉበት ሁኔታ ጥሩ አይደለም። ስራ የላቸውም፣ ቤተሰብ አባሯቸዋል፣ መጠጊያ የላቸው ምናምን። ግን የሆነ ትልቅ የሚባል ቲክቶክ ላይ የሆነ በጥሩም በመጥፎም የሚታወቅ ሰው ሲመጣ በጣም ትልቅ መድረኮች ይዘጋጁለታል። ራሱን በሁሉም ቤተ እምነት እኮ ነው አሁን የወደቀ ነው ይህ አስተሳሰብ። በቃ ማለት እንትን ነው መጽሐፍ ቅዱሳዊ ለአንድ ነፍስ የተሰጠው ነገር አለ። በአንድ ሰው መመለስ፣ በአንድ ሰው መዳን ምክንያት በሰማይ ታላቅ ደስታ ይሆናል ይላል። ደስታው ወደር የሌለው ሰውየውን የምንቀበልበት መንፈስ እንግዳ ተቀባይ መሆን አለበት። የመጽሐፍ ቅዱሳዊ ነው። ግን ነፍስ ከነፍስ አይለይም። የሆነ የታዋቂ ሰው ነፍስ እግዚአብሔር ፊት ሚዛን የሚደፋበት ዝና የለው። እግዚአብሔር ፊት ሁላችን እንታወቃለን። ሁላችን በእርቃናችን በባዶነታችን እንታወቃለን። ከሰው ተሰውረናል፣ ከእግዚአብሔር አንሰወረን። እግዚአብሔር የማያውቀው ስለኛ የምንነግረው አዲስ ኢንፎርሜሽን እግዚአብሔር ጋር የለም። ሁሉን ነገር ጠንቅቆ የሚያውቅ ሁሉን አዋቂ ነው እግዚአብሔር። በቃ ለሰዎች መዳን የሰጣቸው ቤዛ አድርጎ የሰጣቸው ውድ ልጁን ኢየሱስን ነው። በክርስቶስ ኢየሱስ ደም ደግሞ የሚድን ሰው ሁሉ እኩል ነው። አለቀ። አሁን ለፌመስ ሰው እዚህ ሚዲያ ላይ የሚደረገው ወከባ ሚዲያውን ተውት። ሚዲያ እንኳን የማራገብ ስለሆነ አገልግሎቱ ችግር የለውም። ቤተክርስቲያን ግን ለሰዎች ያላት ቫልዩ እግዚአብሔር ለሰዎች ያለው ቫልዩ ያክል ነው መሆን ያለበት። ዮኒ ማኛ ዳነ። የሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ ሲዘምሩ ሌሊት የወይኑ ቤት መሰረት ተናወጠ፣ ሰንሰለቶች ተፈቱ፣ ስራት ምናምን ተፈታ። ሁሉም ያመለጡት መስሎት እስረኛ የእስር ቤት ጠባቂው ራሱን ሊያጠፋ ሲል ወንድማችን ተው ማናችንም አላመለጥንም አልሄድንም ብሎ ጳውሎስ እጁን በላዩ ላይ እንዳይዘረጋ ሲያሳስበው እንድድን ምን ላድርግ አለው። በጌታ በክርስቶስ ኢየሱስ እመን አንተና ቤተሰብህ ትድናላችሁ። ስለዚህ ሰው በክርስቶስ ኢየሱስ ሲያምን ራሱን ከዛ ቤተሰቡን እንዲድን ምክንያት ይሆናል እንጂ በቃ ስፔሻል በሆነ መንገድ ለዓለም መዳን ምክንያት የሚሆን ሰው የለም።
የለም። እግዚአብሔር ግን አገልግሎት ሲሰጣችሁ፣ መንገድ ሲሰጣችሁ፣ እድል ሲሰጣችሁ፣ መሰማት ሲሰጣችሁ ሌሎች ሰዎች ደግሞ በእናንተ የምስራችሁን ሰምቶ እንዲድኑ ልታደርጉ ትችላላችሁ። አለቅ። ግን ወከባው ጭብጨባው ራሱ ኖርማል አይደለም። እዚህ ሚዲያ ላይ ያለው ዘፋኝ ሲመጣ ታቀልጣላችሁ። አክተረሶች ምናምን ሲድኑ፣ ሴቶቹ ወንዶቹ ኢየሱስን ሲያምኑ በጣም በቃ ጭብጨባው ይደራል እና ታሳዝኑኛላችሁ። የወንጌል አማኞች ታሳዝኑኛላችሁ። ምን ነው እናንተ ሰፈር ያለው ምስኪን፣ ቅድም ሄሉ ስትናገር እንደነበረው ያቺ ምስኪን ሴት ማንም የማያውቃት ሰፈር ውስጥ ያለች ኢየሱስን በማመኗ ምክንያት ቸርችን ለማደር ፓስተሩን አስፈቅዳ አይ ቸርች ማንም አያድርም፣ ሴት በተለይ ቸርች ባዶ ቸርች ውስጥ እንድታደር አንፈልግም ብለው ማደሪያ ሲያሳጧት እያያችሁ ለምን እሷን አላሳደራችሁ? እዚህ ሚዲያ ላይ እጃችሁ እስኪቃጠል የሆነ ታዋቂ ሰው ዳነ የምትሉት ሰዎች ለሰው ሁሉ መዳን ቦታ ያላችሁ ነው የምትመስሉት። አይደል? ጭራሽ ቦታ የላችሁም። አብዛኞቻችሁ ይመራችኋል፣ ትውጡታላችሁ። ጭራሽ ቦታ የላችሁ። ቦታ ካላችሁ ሰፈር ውስጥ ያለ ምስኪን ሰው ሲድን ያን ሰውዬ እስቲ ትሪት አድርጉት፣ እስቲ አጨብጭቡ፣ እስቲ ተደነቁ። ጌታን በማግኘቱ ደስተኝነታችሁን እስቲ ንገሩት። ሻይ ቡና በሉት፣ እስቲ አብራችሁ ተከታተሉት። እስቲ የጎደለበትን ነገር ሙሉለት። እስቲ ያን ሰፈር ውስጥ ምስኪን ልጅ ጌታን አምኖ የዳነ ልጅ ለሱ እስቲ ቦታ ስጡት። እዚህ ታዋቂ ሰው ሲድን ከማጨብጨብ ሰፈር ውስጥ ያለው ምስኪን ሰው፣ ሰፈር ውስጥ ያለ ማትታወቅ ልጅ ኢየሱስን ስታምን በዚህን ያክል ደስታ ገለጸ። እስቲ እግዚአብሔር ለሰው ፊት አይቶ ያደላም አይደል? መጽሐፍ ቅዱስ ለሰው ፊት አይተን እንዳናዳላ አድልተን እንዳንፈርድ መጽሐፍ ቅዱስ ይናገራል። ለምንድን ነው ለሰው ፊት የምታደሉት? ዮኒ ማኛ ዳነ ዋት በቃ በሰማይ ታላቅ ደስታ ሆነ። እግዚአብሔር ድኖ ከሆነ ነው። ያው እኔ መዳን አለመዳን ላይ እርግጠኛ መሆን አይቻልም። የራስህን መዳን መጽሐፍ ፈጽም ይላል። የራስህን መዳን ነው የምታውቀው። የጌታን ቸርነት በግል ነው የምትቀምሰው፣ በግሩፕ አይባልም። ዮኒ ማኛ እንደ ክርስቶስን በማመን የእውነት ስሙ በሕይወት መዝገብ ተጽፎ እንደሆነና ጌታን አግኝቶ እንደሆነ እንደ አንድ ሰው በደስታ ተቀበሉት። በተለየ መንገድ የተለየ ጭብጨባና የተለየ ወከባ ማድረጉ ትክክል ነው ብዬ አላምንም። ይሄን ደግሞ ከዚህ በፊት ነግሬያቸዋለሁ። እንዳልክ የሚባል ልጅ መጥቶ የሆነ ነገር ሲያደርግ በቃ ተቀመጥ፣ ጌታን አመንክ ዳንክ፣ በቃ ተማር፣ በቃ እስቲ ደግሞ መጀመሪያ መቀመጥ ይቀድማል ከመቆም ተቀመጥ አልኩት። በጣም ብዙ ሰዎች ጌታ ሲድን ደስተኛ ነኝ እኔ እንዳልክ በመለወጥ ምናምን ደስተኛ ነኝ፣ ከተለወጥ ደስተኛ ነኝ። እሺ እና ይህንን ቪዲዮ ልክፈትላችሁ፣ ሙሉን እንስማው። ወደም ውሸት ነው ያወራሁትን እመኑኝ፣ አይሰራም። እግዚአብሔር ልቦና አይስጣችሁ። በሰው ላይ የምትሰሩት ነገር እግዚአብሔር ልቦና አይስጣችሁ። ነቢይት ብርቱካን እግዚአብሔር ይባርክ፣ እግዚአብሔር ይጠብቅሽ። መልካም ሴት ናት። ለብዙ ሰው መዳን ምክንያት ናት። ለብዙ ሰው መዳን ትልቅ ምክንያት ናት። ከዛሬ ዝም ብሎ እስከ ዛሬ ምንም ያላለ ሰውዬ ልክ እኔ ስጠመቅ መጥቶ ነቢይት ብርቱካን እኔ ልትቀፍል የመጣች ምን ነው አንተ የምትሰራው እናውቀው የለ እንዴ ብሮዬ? የምትሰራው እኮ ዘበኝነት ነው ካናዳ ላይ። ቴስቲ አፕ ነኝ ትላለህ፣ አፖች እነግራለሁ ትላለህ። አንተ ግን የምትሰራው ዘበኝነት ክላሽ ያደርጋል አባቴ። እና እውነቱን ነው የምነግርህ። እስከ ዛሬ ሁልጊዜ በተለይ አንተ እውነተኛ ክርስቲያን ብትሆን ወንድሞች እህቶችን ምን ማድረግ ነው ያለብን? ደውለህ ማውራት ነበር የነበረብህ። ማናቸውንም ደውለህ እንዴት ነው? ምንድነው ችግራችሁ? ምንድነው የምታረጉት ብለህ መጠየቅ ትችላለህ። እውነት ክርስቲያን ከሆንክ። ክርስቲያንነት እንደዚህ አይደለም። ክርስትና በእውነት በዚህ የሚገለጽ አይደለም። ክርስትና እኔ አሁን እያንዳንዱ የምታመጣልኝ እንደዚህ ናቸው አልልም።
እኔ መስቀሉ ላይ ያለውን ጌታን እንጂ የምከተለው ሰው አይደለም። ግን የማውቀውን መሰክራለሁ። በእኔ ላይ ስላየው ነው። በእኔ ላይ ስላየው ነው። 10 ዓመት ሙሉ ለልጆቼና ለእኔ ስትጸልይ የነበረች ሴት ናት። ለምን ቲክታክ ላይ እኔ ነኝ ያመጣኋት። ነይ ግቢ ወንጌልን ስበኪ ሳታፍርብኝ በዓለም እያለው ፔጇ ላይ መጀመሪያ ያስገባችው እኔ ነው። ጌታ ብርቅ ያርገሽ። ቲክታክ ላይ ስመጣ ያስገባችን እኔ ጌታ ምስክሬ ነው የምላችሁ። ይሰድቡሻል፣ ተይ እየስደቡኝ። በዓለም እያለው ነው ያስገባችን። ይስደቡኝ ይስደቡኝ። እኔ ስድብ አዲስ አይደለም። በዓለም እያለው አስገብታል፣ አብረን አውርተናል። አንተ ያሳዘነኛል እኮ የአንዳንድ ሰው መረዳት። ዮኒ ማኛ ማን ያላስገባሃል? አንተ ኤርሚያስ አስገብተዋል። በዓለም እያለ ማን ያላስገባሃል? እየጠየክበት ሁሉ ቤት ትገባለህ። ምክንያቱም አንተን ተከትለው የሚመጡ በሺህ የሚቆጠሩ ሰዎች እንዲመጡ ይፈለጋል። አንተን መውደድ ጋር ምናምን ተጠይቆ ነው የሚገባ። ተጋብዞ ተጠይቆ ነበር የሚገባው። እሱስና ያላመነው ነበር እና አሁን የመዳን እኔ እዚህ ጋር በጣም የገረመኝ ታውቃለህ፣ የመዳን ምክንያት ናት አለ። አሁን እሺ የእውቀት ጉድለት ነው። ከታች ያሉት የሚያጨበጭቡ ሰዎች የጌታ እናት ማርያምን የመዳን ምክንያት ናት ሲባል አይደለችም ብለው ይሟገታሉ። ትክክልም ነው። እንደዛ ማለታቸው ስህተት አይደለም በራሱ። እኛም የመዳን ምክንያት ማርያም ሳትሆን ጌታ ራሱ ነው ብለን ዕብራውያን ምዕራፍ 5 ያለውን ጠቅሰን እንከራከራለን። እውነት ስለሆነ ይሄንን የመዳን ምክንያት ናት ማርያም ብለው የጌታ እናትን ሰዎች ሲያነሱ ተቃውመን ስንከራከር የሚያጨበጭቡ ጎሽ ፑሽ የሚሉ ጊፍት የሚሰጡን ሰዎች አሁን እዚህ ከታች ዮኒ ማኛ የመዳን ምክንያት ናት ምክንያት ብሎ ሲል ለሴትየዋ ለሐሰተኛዋ ነቢይ እዚህ ጋር አጨበጭባለሁ። እኔ አሁን እሺ እሱንም እኔ አሁን ቶለሬት ላድርገው፣ የእውቀት ችግር ነው ገና ነው አዲስ ነው ብዬ ቶለሬት ላድርገው። እዚህ ጋር ግን በጣም ብዙ ጊዜ በጣም በሚገርም ሁኔታ ሲያጨበጭቡ እዚህ ስንከራከር፣ በየቀኑ ስንከራከር በዚህ ጉዳይ ስንት ጊዜ በርዕስ ተደርጎ ስንት ጊዜ ተወያይተንበታል። እየሰሙ የነበሩ እያጨበጨቡ የነበሩ ሰዎች እዚህ ከታች አያቸዋለሁ። አዎ ጎሽ እንኳን ባረካት፣ በቃ እንኳን ምክንያት ድህን አላት፣ የመዳን ምክንያት ናት አላት። ምን አይነት አስተሳሰብ ነው? እኔ በጣም ነው የሚገርመኝ። ሰው ለመደገፍ እንደዚህ ከእግዚአብሔር ጋር መጣላት እንዴ! ተሳስቶ ነው፣ በዚህ ጉዳይ ላይ ተሳስቶ ነው፣ አዲስ ክርስቲያን ስለሆነ ነው፣ ስለማያውቅ ነው እንጂ እንደዚህ ማለት አልነበረበትም ብላችሁ ከሆነ እንኳን መቆም ያቀታችኋል። በጣም ነው የሚገርመኝ። እኔ ማለት በጣም ይገርመኛል። ስለዚህ አስተውሉ፣ የመንጋ ሐሳብ አይኖራችሁ። አሁን ያለው ነገር እኔ ቅድም አቤል ይሄንን ነገር ባናነሳው ስለሱ እንዲሁ ባይነሳ ብዬ እኔ ያነሳሁበት ምክንያት የተነሳው ጉዳይ ትክክል ስላልሆነ አይደለም። ለምሳሌ ስለ ታዋቂን ሰው በተመለከተ ቅድም ከታች አይቻለሁ። ጳውሎስና ማቲያስ የሚሰጠው ጥቅም አንድ አይደለም። ኦኬ። ስለዚህ የሚሰጠው ጥቅም አንድ ስላልሆነ ጳውሎስ ሲመጣ ብዙ ጊዜ ዝማሬ፣ ብዙ ጊዜ እልልታ፣ ብዙ ጊዜ ለእግዚአብሔር ክብር፣ ከዛ በኋላ ደግሞ ማቲያስ ሲመጣ ግን ትንሽ ጊዜ ምን አይነት እንትን ነው? ከየት ነው ይሄን የተማርከው ወንድሜ? ይሄን ብለህ የጻፍከው? ጳውሎስና ማቲያስ አንድ አይነት ቦታ የላቸውም እንዴ? ጸጋ ልዩ ልዩ ነው ብራዘር። እሱንም እኮ ጳውሎስንም ማቲያስንም የሚሰጡት ጸጋ እኮ ከጌታ የተነሳ እኮ ነው። ጳውሎስ እኮ ተናግሯል ራሱ፣ እኔ እንደ ጭንጋፍ ነኝ ምንም አይደለሁም፣ እኔ ከሁሉም ይልቅ ደክም ያለው ግን እኔ አይደለሁም የእግዚአብሔር ጸጋ ነው እኮ ብሏል። ብራዘር ምን ትላለህ? እና ታቦት ልትቀርጽለት ነው ለታቦት ለጳውሎስ ነው ቀን ትሰይምለታለህ? ጳውሎስም በመዳኑ ደስ ይላል። አዎ እሱ አንተ አይደለህም አክሊል የምትሰጠው። ጌታ ብዙ ለደከመው ከጸጋው የተነሳ እንደየሰራው ነገር ይሸልማል። ጌታ 5 መክሊትም ለሰጠ 2 መክሊትም ለሰጠ 1 መክሊትም ለሰጠ በየሰሩበት 2 መክሊትም የሰጠ ሲያተርፍ በታማኝነቱ ተሸልሟል። ባተረፈበት ልክ 5ም የተሰጠው በዛው ልክ ተሸልሟል። እሱን የሚሸልመው ጌታ ነው። አንተን እንዴ የምትሸልመው አንተ አይደለም። ስለዚህ ሁሉም ሰው ሲድን እኛ እኩል እንደሰታለን፣ እኩል እግዚአብሔርን እናከብራለን። ከዛ አገልግሎታቸውን ታይቶ ግን ጌታ ደግሞ በልዩነት ባገለገሉበት መጠን እንደየ እንትናቸው አክሊል ይሰጣቸዋል። አሁን አንተ እከሌ ከከሌ የተሻለ ነው ብለህ
አክሊል ሰጪ ማን አደረገ? ስለዚህ ይሄ እውነት ነው። የተሻለ ሰው ተጽዕኖ ፈጣሪ ነው ምናምን ብላችሁ ስታምኑ እሱም በዓለም በጌታ ቤት ተጽዕኖ ፈጣሪ የሚባል ባይኖርም ብዙ ልልታ ብዙ እንትን ይኖራል። እሱ በራሱ ትክክል አይደለም። ያንን ኮሜንት የሚደረገው ለአማኙ ነው፣ ለሰው ነው። ግን ዮኒን ማኛ በተመለከተ አዲስም ስለሆነ እሱን እኔ እንዝለለው ያልኩት እኔ የሚወራው ነገር ምንም እንኳን እውነት ቢሆን በቃ ገና ይማር፣ ጊዜ እንስጠው፣ እንተው እሱን ለሌላም ሰው መጠቀሚያ ላለመሆን ለሱም እንዲሁ በቃ እንደ ምክንያትም እንደ መሰናክልም ላለመሆን እንተዋልን እንጂ የሚወራው ነገር እውነት ስላልሆነ አይደለም። ስለዚህ ከታች ሆናችሁ ያልሆነ ሐሳብ የምትጽፉ ሰዎች እንዲሁ ድከሙ ሲላችሁ ነው እንጂ ከእግዚአብሔር ቃል ጋር ከእውቀት ጋር ከእውነት ጋር ነው እየተጣላችሁ ያላችሁ። ስለዚህ ከእውነት ጋር እየተጣላችሁ ነው። ስለዚህ የሚወራው ነገር አዎ ይሄ ነገር ትክክል አይደለም ብሎ ከእውነት ጋር መቆም ግን ጊዜው ላይ ሆን ይችላል። ይህን ነገር ባይነሳ በዚህ ጉዳይ ላይ ባይወራ ብሎ ኮሜንት ማድረግ ተገቢ ነው። ቀጥታ ግን ደግሞ እውነትን ደግሞ ቦታ ስፍራው አለቃ ሐሰት በእውነት ቦታ ይቁም ብሎ መታገል ደግሞ ይሄ እውነት የሚያሳዝን ነው፣ የሚያስተዛዝብም ነው። ስለዚህ አትሊስት ምክንያት ዲን የሱ በቃ ምንም በደንብ መጽሐፍ ቅዱስ ስላላነበበ ስላልተማረ ቁጭ ብሎ አላወቀም ብለን ብንዘሉ እናንተ ምንድነው እዚሁ ናችሁ የምትሉት? ይሄኔ ጥያቄ ነው። ቀጥል ወንድምነት። ሀበሻ ልብ ያህል ይላል ዮኒ ማኛ። ነብዩ ጩፋም ደውለው ያው ኮኔክሽን ነው። ነብዩ ጩፋ ደውሎልኛል እያለ ነው። ነብዩ ጩፋም ደውለው ነብዩ ጩፋም ደውለው የሆነ እግዚአብሔር ይባርክ፣ እግዚአብሔር በአንተ ላይ ሰርቷል ይህን ነገር፣ ይህን ታዋቂነት፣ ይህን ተጽዕኖ ፈጣሪነት ምን አለ እግዚአብሔርን አንድ ቀን ቢጠቀምበት እያልኩ ጸልይ ነበራል። እኔ ጴንጤ በሙሉ የማይጸልይልኝ የሚያስቡ ትልቁ ነው። ኢስ አንቢሊቨብል። እግዚአብሔር ይባርክ። እኔ እንደፈለግኩ ሆኜ መጨረሻ ላይ ጌታ አገኘ። ይሄ ነው በቃ። እኔ ጌታ ይወደኛል። አበሻ ልብ ያያል የምላችሁ እውነት ልብ ያያል፣ ንግግር አይደለም። ምንድነው ኢንቴንሽኑ? ምንድነው ኢንቴንሽኗ የሚል ነገር አበሻ ጋር ልብ ቅን ከሆነ አፈን ብቻ አይደለም አበሻ የሚመለከተው ልብህን ያያል። እንደኔ አይነቱ ኢትዮጵያ አበሻ ልብን ያያል። ዮኒ ማኛ ምን አይነት አስማት እንደሆነ አበሻ ራሱንም አያይም። አብዛኛውን አበሻ ጭራሽ ልብ እኔ አበሻ ነኝ። ልብ ማየት አይቻልም። ልብን ማየት የሚችል እግዚአብሔር ብቻ ነው። ልብ ያያል። እንደኔ ያለ ሰው ኢትዮጵያ ገብቶ ከነ ምናምኔ የተወደድኩ ሰው ነኝ። እግዚአብሔር ይባረክ። ክብሩን ጌታ ይውሰድ ነው የምላችሁ። እንግዲህ አያችሁ አይደለም፣ ስጠመቅ ላስላስ ያደርጉኝ ሰዎች ነበሩ፣ ያከበሩኝ ሰዎች ደግሞ ነበር። እግዚአብሔር ክብሩን ይውሰድ። እኔ ምንም ክብር የለኝም፣ እሱ ግን ክብር አለ። እግዚአብሔር ክብሩን ይውሰድ። ተነቃነቀ ሶሻል ሚዲያ ድብልቅልቅ ወጣ። ለምን? ከሁሉም እግዚአብሔር እንደሚበልጥ ታየ። ከሁሉም በላጭ እግዚአብሔር እንደሆነ ታየ። ሊሳቅ ሊፎገር ሞከረ። የጠላት ምን ተመጣ? አንበር ተሰበረ። ምንም አዳተች። ለምን? እግዚአብሔርን የያዘ መቼም አይወድቅ። እኔ ያዝኩት ጌታ እንደነገርኳችሁ እነ ተሙዬ መጡ። እነ ሂዊ ስል ሂዊ ሂልተን ሆቴል የምትሰራ እህታችን አለች። ሂልተን ሆቴል ወፈረም ቀጠንም አሁንም አትሸውዱ ፕሮቴስታንት። ገና በ3 ወሩ አንበሳ አልተሰጠኝም የሚል ኮመንት መስጠት ከመጽሐፍ ቅዱስ እየተማረ ካለ ክርስቲያን የሚጠበቅ አይደለም። አንበሳ ጴንጤ አይሰጥም ምናምን የሚል ስከሳ አያስፈልግም። አይሰጥም። ሁሉን ጥለው የተከተሉት ሐዋርያቶች የሆነ ነገር እንዲሰጣቸው ፈልገው አይደለም። በኢየሱስ ምክንያት ያገኙት የዘላለም ሕይወትን ነው። ከዛስ ሰንሰለት ነው። ከዛስ እስር ነው። ከዛስ ውርደት ነው። አሁን ላለ ዘመነኛ አማኝ ነኝ ለሚል ሰው ሶሻል ሚዲያ ላይ የፈለጉትን ተናግሮ ከዛ ሃይማኖት ቀየርኩ ብሎ ኤክስፔክት የሚደረገው አንበሳ ነው።
ስለዚህ አንበሳውን ኢየሱስን አምናችሁ እንደሆነ ከፕሮቴስታንት ማህበረሰብ አንበሳ ይሰጠኛል ብላችሁ የምታስቡ ከሆነ ተሳስታችኋል። አንበሳው ስለሌለ አንበሳው የይሁዳ ንጉስ፣ የይሁዳ ጌታ፣ የነገስታት ንጉስ ክርስቶስ ኢየሱስ ብቻ ስለሆነ እዚህ ያለው ቢቀርባችሁ ነው የሚሻለው እያለን። ስለዚህ ቲክቶክ ላይ እናገለግላለን እያገለገልን ነው የምትሉ ማናችሁ እኔን ጨምሮ ያላችሁ ሰዎች ስጦታው ሲቀዘቅዝ ሐሳብ አትቀይሩ፣ ስጦታው ሲጨምር ሐሳብ አትቀይሩ። በጣም ለሰጣችሁ ሰዎች እንደ ቄጤማ አትጎዝጎዙ። እውነታችሁን ይዛችሁ ቀይሩ። ዛሬ ፊትም ገንዘብ የሚሰጧችሁ ሰዎች ነገ ሐሳብ ሲቀይሩ ከእውነትና ከጽድቅ ጋር ከእግዚአብሔር ጋር ለመጓዝ ብቻ ቁረጡ፣ አስቡ እንጂ በየትኛውም መንገድ እንደዚህ አይነት ሐሳቦችን አትስጡ። ነብይ ነኝ እንደምትሉ እንደ ብርቱካን አይነት ሸምጣጭና ካሃጂ የለም። እንግዲህ ቤተክርስቲያን ሽጣ ከሀገር የወጣች ሴትዮ፣ ምዕመን ሽጣ በትና ከሀገር የወጣች ሴትዮ ሚኒሶታ ሄዳ ለጌታ ሕዝብ ትቆረቆራለች ብሎ የማሰብን ያክል ጭፍን አመለካከት የለም። እሷ ሕዝብ እያዳነች ነው ትላላችሁ። እዚህ የተበተነው ማህበረሰብስ፣ እዚህ የተበተነው ሕዝብ እኔ እኮ በጣም የምትገርሙ የሆኑ ሰዎች ግድ የማይሰጣችሁ ሰዎች አላችሁ። ሰው ቢሞት ሰው ቢጠፋ ያው አሁን ሰርች ሳደርግ ዮኒ ማኛ ከ5 ዓመት ምናምን በፊት ስለ እስራኤል ዳንሳ የተናገረውን ነገር አገኘው። አሁን እስራኤል ዳንሳ ቢደውልለት እስራኤል ዳንሳ እውነተኛ ነው ሊል ነው። ስለ እስራኤል ዳንሳ ስለማያውቅ ነው ዮኒ ማኛ በደንብ ያውቃል። ስለ እዩ ጩፋ አቅም ዮኒ ማኛ በደንብ ያውቃል። ግን አየ ዮኒ ማኛ ሶሻል ሚዲያ ኢንፍሉዌንሰር የሆነበት ዋና ምክንያት የህዝቡን ስስ ልብ ስለሚያውቅ ነው። እዩ ጩፋን ደገፍክ ማለት በዘረኝነት ምክንያት የእግዚአብሔር ነብይ ነው ብለው የሚከተሉት ሰዎች ሁሉ ይከተሏቸዋል። ዘረኞቹ ሰዎች ይከተሏቸዋል። የታወቀ ማን እንደሚከተላችሁ የታወቀ አለቀ። እዩ ጩፋን እንትን ስትሉ የሚከተላችሁ አለ። መስፍን በሹን ስትደግፉ የሚከተላችሁ አለ። የሆነ ሰው ስትደግፉ የሚከተላችሁ አለ። ስለዚህ ዮኒ ማኛ ቴክኒኩን ያውቀዋል። ዮኒ ማኛ እኮ 2 ሳምንት ኦሮሞ ሆኖ ኦሮሞን አስደስቶ ከኦሮሞ ተወላጆች አንበሳ ይጎርፍለትና በሚቀጥለው ደግሞ አማራ ሆኖ አማራውን አስደስቶ ከአማራ ስድብ ከኦሮሞ የሚቀበል ሰው ነው። ገባችሁ? እዚህ ሚዲያ ላይ ምን ተነክቶ ምን እንደሚገኝ ትርፉን በደንብ የሚያውቅ ነው። ስለዚህ አሁን እዩ ጩፋን ሲያወድስ ብትሰሙ፣ ዮናታን አክሊሉን ሲያወድስ ብትሰሙ፣ የሆነ ሰው ሲያወድስ ብትሰሙ፣ እናንተ የተቀበላችሁትን ሰው ሲናገርላችሁ ሲያቆላምጥላችሁ ብትሰሙ ቴክኒካሊ እንዴት ሰዎችን ሃንድል ማድረግ እንደሚቻል ስለሚያውቅ የሚዲያውን አካሄድ ስለሚያውቅ ነው። በዚህ ነገር አትሸወዱ። ስለ ህይወት ከሆነ ስለ መዳን ከሆነ ስለ ዘላለም እረፍት ከሆነ ስለ እውነተኛው ሰላም ከሆነ አንበሳው ባይኖር ሰላሙ አለ፣ ኦዲየንሱ ባይኖር ሰላም አለ፣ የሆነ ነገር ባይኖር ሰላም አለ። አለቀ በቃ። እና የአዲስ ክርስቲያን ነው ምናምን የምትሉ ሰዎች ከኔ ጋር አትግባቡ። እኔ 3 ጊዜ ጌታን የተቀበለ አዲስ ክርስቲያን ነው አልልም። ባክ ያደረገ ክርስቲያን ነው ላለው። እኔ አሁን ዛሬ እጄን አንስቼ ኢየሱስን የህይወት አዳኜ ጌታ ያርጌ ተቀብያለሁ ብዬ ነገ ወደ ዓለም ብሄድ ከእንደገና በንስሐ መለሳለሁ እንጂ እንደ አዲስ ጌታን አልቀበልም። ምክንያቱም ኢየሱስ ክርስቶስን አምኛለሁ መጀመሪያ፣ ግን ወደኋላ ባክ አድርጌያለሁ። አለቀ በቃ። እኔ ለምሳሌ አሁን ወደ 6 ዓመት ሆነኝ። ከ6 ዓመት በፊት እዛ የወጣቶች ስልጠና ላይ ወደ ጌታ ለመመለስ ወሰንኩ እንጂ ጌታን እንደ አዲስ አልተቀበልኩት። ምክንያቱም ጌታን በልጅነቴ አውቀው ስለነበረ በህይወቴ ስለነበረ እኔ ነኝ እንጂ ገፍቼው እኔ ነኝ እንጂ አልፈልግም ብዬ ወደ ዓለም ሄድኩት እንጂ እሱ ከኔ ህይወት አልወጣም ነበር። አለቀ። እንትና ማናት ብርቱካን ናት ጌታ እንድቀበል ያደረገች ሲል መጀመሪያ አልተቀበልክም ነበር የሚል ጥያቄ መጠየቅ መብቴ ነው እንደሰው። ያኔም ተቀብዬ ነበር ካለኝ በንስሐ ነው የተመለስከው እንጂ ጌታን እንደ አዲስ ወንጌል ተነግሮ አይደለም ያመንከው እለዋለሁ። እሱን ማለትም መብቴ ስለሆነ ማለት ነው። ስለዚህ እዚህ ሶሻል ሚዲያ ላይ የምትወክቡ ሰዎች ነፍስ የሚድነው በጌታ አለቅ።
ጌታ ነው ሰው የሚያድነው። ስለዚህ ትምህርቷ የተሳሳተ ልምምዷ የተሳሳተ ሐሰተኛ ሴት ጋር ሆኖ ነፍሱ ለዘላለም ለእግዚአብሔር መንግስት ትታጫለች ብዬ አላምን። ይህንን የሐሰት ልምምድ ይህንን የሐሰት ድርጊት ከዚች ሐሰተኛ ሴት ጋር ሆኖ እየተካፈለ ይሄ ሰው ድኗል ብትሉኝ አይ ጥያቄ ምልክት ውስጥ ነው። ምክንያቱም ጳውሎስ ለገላትያን ሰዎች በጻፈላቸው መልእክት ላይ ክርስቶስን እንደዚህ አልተማራችሁትም ይላል። ምን ማለት ነው? ኢየሱስ ትምህርት ነው ማለት ነው። ሐዋርያቱንም ያዘዝኳችሁን እያዘዛችሁ እያስተማራችሁ ደቀ መዛሙርት ያድርጓቸው ብሏቸዋል። እያጠመቃችሁ እያስተማራችሁ ደቀ መዛሙርት ያድርጉ ብሏል። ስለዚህ የክርስቶስ የሚባል ትምህርት አለ። የኢየሱስ ትምህርት በሌለበት መዳን የሚባል ነገር የለም። ያለ ትምህርት ድህነት የለም። ትምህርቱ የኢየሱስ ከሆነ ነው መዳኑ የክርስቶስ የእግዚአብሔር የሚሆነው። ስለዚህ መዳኑ ላይ እርግጠኛ የምትሆኑ ትምህርቱ ላይ እርግጠኛ ስትሆኑ አለቀ። የምስራች በመስማት በኩል ግን እኔ አምናለሁ። ማንም ሰው ሊናገር ይችላል። በእብድም እግዚአብሔር ሊናገር ይችላል። በዜና ሊናገር ይችላል። የሆነ ፍላየር ወረቀት አይተክ ወንጌል ሊደርስክ ይችላል። ምስኪን የቤት ሰራተኛ ኢየሱስን ልሰብክክ ትችላለች። ምጠላው ሰውዬ ስለ ኢየሱስ ሊነግርክ ይችላል። በየትም መንገድ ልትሰማ ትችላለህ። በማንም ሰማከው አልሰማከው ግን መዳንን በትምህርት የምታጸናውና የምታረጋግጠው የኢየሱስ ክርስቶስን ትምህርት ተምረ በህይወት ስትተገብረው ነው። አለቀ እንጂ ዝም ብለህ ከመሬት ተነስተህ ጉብ ብለህ ድኛለሁ ምናምን ብሎ ታሪክ የለም። ትምህርቱ የማን ነው? ምንጩ ማን ነው? የትምህርቱ ምንጭ እሱም መስተካከል አለበት ብዬ አስባለሁ። እና ዮኒ ማኛ በቃ በደፈናው ድኗል። ምን ተምሮ ማን አስተምሮት ከማን ሰምቶ? አለቀ። ለዚህ ሐዋርያ ጳውሎስ ለጢሞቴዎስ ከማን እንደተማርክ ታውቃለህ ይላል አይደል? ከማን እንደተማርክ ታውቃለህ። አየህ፣ ከጳውሎስ የተማረው ጢሞቴዎስ የተማረው ከማን እንደሆነ ስለሚያውቅ በቃ የሚያስተላልፈውም ሰው ለሚነግረውም ሰው የጸና ትምህርት ነው የሚኖረው። አለቀ። ከወይዘሮ ብርቱካን ኢየሱስ ክርስቶስ ስለማዳን የምስራች ልሰማ ትችላለህ። በአንድም በሌላም ጌታ ስለሚናገር የመዳንን ትምህርት ከሷ ልትማር ግን አትችልም። ምክንያቱም ይቺ ሴት ጸጋ የምትቸበችብ ጸጋ የምትሸጥ ነው። እና ምን ይብሉ አለ እኮ ዮኒ ማኛ የሆነ ቪዲዮ ላይ ምን ይብሉ? ገንዘብ ማትሰጧቸው ብር ማትሰጧቸው ከሆነ ዘይት ይሸጡላቸዋል አለ። ገንዘብ አንሰጥም የምንል ከሆነ ዘይት ሲቸበችቡልን ልክ ናቸው ማለት ነው። አሁን ነው ያለው። አሁን ነው እንደዛ ያለው። ከብርቱካን ጋር ባለው ካገኘው እንትን እሷም ብላለች፣ ብርቱካንም ብላለች። ታዲያ እኔ ቤት ልሽጥ የሸጥ ታዲያ እንትን ልበል ብላለች። ብርቱካን ካለሽ እዛው ፈልገው። እሺ ቆይ ቤት ልሽጥ ወይ ዘይት ነው እና ማን በኋላ የማይሸጥ ነገር የለም ብላለች። ሰርታ የገነባችሁ አቤላ ሰምተኸኛል? ምን አለች መሰለህ? ካሁን በኋላ እኛ ቸርች የማይሸጥ ነገር የለም ይሸጣል አለች። ታዲያ በምንድን ነው የምንኖረው አለች። እኛ ቸርች ነው ያለችው። አጸደቀችው። እሷ ሲሰጣጣት አጸደቀችው። እሷ አሁን እኔ ቅድምም እንትን ስለ የነበረው እሷ ኦሬዲ ደንበኛ ተኩላ ናት። ግልጽ ነው። ተኩላውንም የሚሰማ ጌታ ኢየሱስ ባይዘወይ ከሐሰተኛ ነቢያት ውስጣቸው ነጣቂ ተኩላ ከሆኑ የበግ ለምድ ከለበሱ ከነሱ ተጠበቁ ተጠንቀቁ ብሎ ተናግሯል። ይሄንን በተናገረበት ነው ዝቅ ብሎ ማቴዎስ ወንጌል ምዕራፍ 7 ላይ ይሄንን ቃሌን ሰምቶ ቤቱን በአለት ላይ የመሰረተ ልባም ሰው ይመስላል ብሎ ስለ ንፋስም ስለ ጎርፍም ያወራው ቤት መታው መሰረቱ በአለት ላይ ነው፣ አልተናወጠም፣ አልወደቀም። ያኛው ግን ቤቱ ባሸዋ ላይ ስለመሰረተ ወደቀ ይላል። ግልጽ ነው። ይሄ አሁን የሚወራው ነገር ማለት ምን ማለት ነው? ሐሰተኛ ነብይ ተጠበቁ ተጠንቀቁ ይላል ጌታ። ካልተጠበቁስ የሐሰተኛ ነብይ ምክር የሚሰሙ የሐሰተኛ ነብይ ትምህርት የሚሰሙ የሐሰተኛ ነብይ እንትን የሚሰሙ ከሆነ እና
እንደዛ የሚያደርጉ ከሆነ ኦልሬዲ ቤታቸውን ባሸዋ ላይ እንደሚመሰርቱ የታወቀ ነው። ስለዚህ ዮኒ ማኛም የእሷን ነገር እንደዚህ እየሰማ በዚሁ ከቀጠለ ያንን መሰረት ላይ እንደሚሆን ግልጽ ነው፣ ምንም ጥርጥር የለውም። የኔ ግን አክቹአሊ ሜቢ እንዲሁ ቅድምም እንዳልከው እንግዲህ ከዚህ በፊት ጌታን መቀበል ሁለቴ ሶስቴ ምንም ማውቀው ነገር የለኝም። ያው በዛ ቅድም በተነጋገረው ነው አብዛኛው እንዲሁም አሁን ልናገር እያሰብኩ ረስቸው ነው እንጂ አብዛኛው ሰው ዮኒ አሁን መልሶ ደግሞ ጴንጤን መሳደብ ሊጀምር ነው፣ ኦርቶዶክስን ደግሞ መልሶ እንትን ማለት ሊጀምር ነው ብሎ ሲሰጋ የነበረ አንዳንዱ እንዲሁም ቪዲዮ ሰርቶ የተናገረ ብዙ ሰው አለ። እንዴ አመረረ እንዴ ምናምን አይነት ነገር ብሎ እኛ እኮ እንደዚህ ይመስለን ነበረ ያሉ ሰዎች አሉ። ያን የመሰላቸውን ነገር አልተናገሩም። ስላልተናገሩ ሌላም ነገር አልተባሉ። እዚህ ጋር ግን አንድ ሰው የመሰለውን እኔ እንዲህ ይመስለኛል ማለቱ በአደባባይ ሊያስነቅፍ ይችል ይሆናል። መንቀፉ በራሱ ትክክል ነው ትክክል አይደለም ትክክል ነው ብዬ ባላምንም፣ ግን እሱን ልጁን በትምህርታዊ በሆነ መንገድ ቢሰማው ቢጠቅመው እንደዛ አድርጎ ቢወስድ ትምህርታዊ በሆነ መንገድ ከሷ ተላቀቅ የሚልን ሜሴጅ ቢወስድ። እዚህ ጋር የሚንጫጩት ደግሞ ጦቢያና ሰንበላጥ የሚሉትን ማንን ነህሚያ እንዳደረጉ አላውቅም፣ እነማንን ዞርባቤል እንዳደረጉ አላውቅም። ሰንበላጥ ጦቢያ ምናምን የሚሉ አሉ። እዚህ ጋር እናንተ ማናችሁ እንትን ምናምን እያሉ እንትን የሚሉ አሉ። ለእናንተ ባይዘወይ ምክርም የለኝም እውነት ለመናገር ማለት እንዲህ ዝም ብሎ ተሳዳቢ ለሆነ ፍሬም የሌለው ሐሰተኛን ደሙ ስራ አስገብቶ ከተነካብኝ እንጫጫለሁ ለሚል ሰው እኔ ምክርም የለኝም ተግሳጽም የለኝም ምንም የለኝም። ግን አንዳንዶቹን ይሁዳ ላይ እንዳለ ተናጥቃችሁ ከእሳት አድኑ፣ አንዳንዶቹን ከእሳት አድኑ ስለሚል የዋሆች ካሉ በቅንነት የሚድኑ ካሉ ሐሰተኛውን መስማት ቤትህን ባሸዋ ላይ መመስረት ነው። በክርስቶስ ላይ አይደለም፣ በአለቱ ላይ አይደለም፣ ባሸዋ መመስረት ነው። ሐሰተኛ ብቻ መሆን አይደለም ባይዘው ሐሰተኛ ነብይ መሆን ሐሰተኛ አስተማሪ ብቻ መሆን አለ። ሐሰተኛ ነብይና ሐሰተኛ አስተማሪ ያስተማረውን ትምህርት መቀበል በራሱ ጥፋት ነው ብለን እንላለን። ከዚህ ውጭ ያለው ግን እዚህ ጋር ያለው ተሳዳቢ የውርስ ሃይማኖት ይዞ ዝም ብሎ ጴንጤ የሚል ታርጋ ለጥፎ ወንጌልን የማያውቅ ክርስቶስን የማያውቅ ስለ ወንጌል አንድም ዋጋ እንደከፈለ አድርጎ ሌላውን ሰው የሚተች ከታች ያለውን ለዛ ነው ቦታ የለኝም። እውነት ለመናገር ቦታ የለኝም። ለምን ክርስቶስንም አያውቁትም እነዚህ ሰዎች። ከነዚህ ምንም ልማርም አልችልም። ምክንያቱም ስድባቸው ጽሁፋቸው ስድብ ነው፣ ኮሜንታቸው ስድብ ነው፣ ስርዓት የላቸውም። ከጌታ የተማሩት ነገር ምን አይቼ ልማር ካንተ አሁን? እሺ እኔስ ኦልሬዲ ሌላ ነገር አለኝ። ስለዚህ ምን እያልኩ ነው? በግልጽ ቋንቋ እናንተን ለእናንተ ምንም አይነት ምላሽም አልሰጥም፣ ምንም አይነት ቦታም የለኝም። ምንም አይነት ምላሽም አልሰጠው፣ ምንም አይነት ቦታ የሌለኝ ለምንድን ነው ካላችሁን እናንተ አስቀድማችሁም እውነተኛውን ክርስቶስ የህይወትን ጌታ የሆነውን ክርስቶስ አውቃችሁ እንዳልሆነ ስለምናውቅ። ምክንያቱም ሐሰተኛ ነብይ አይነካ፣ እግዚአብሔር የቀባው አገልጋይን የሚያገለግልን ፓስተርን ወንጌላዊን ግን የእናንተን ሐሳብ ካልደገፈ ይንጓጠጥ ብላችሁ የምትሉ ደብል ስታንዳርድ ያላችሁ ክርስቶስን የማያታቁ ሰዎች ናቸው። እኔ ለእናንተ ምንም ቦታ የለኝም እና እንዲሁ እኔ እየገረመኝ የነበረው ቅድም እዚህ ኮሜንት የሚጽፉ ሰዎች ይገርሙኝ ነበረ እና ኤኒዌይስ እየሰማ ከሆነ እሱ እንደ ትምህርት አድርጎ ይውሰድ፣ ከእሱ አይለይ። አዳነኝ፣ ድኜበታለሁ፣ የዓለም ቤዛ ነው፣ እውነተኛ የዓለም ቤዛ ነው ብሎ ያለውን ጌታ በትክክል ይኑረው፣ እሱን በትክክል ይስበከው፣ ሐሰተኞችን ይራቅ፣ የእውነትን መንገድ ይከተል። እውነት ነው፣ ክርስቶስ ነው የዓለም ቤዛ፣ ክርስቶስ ነው የሚያድነው፣ የዘላለም ሕይወት የሚሰጠው ክርስቶስ ነው። እሱን ይስበክ ባለው መንገድ። ከዛ ውጭ ባለው ነገር ግን ሐሰተኛን አቀፌ እዞራለሁ የሚል ግልጽ ነው። እቺ ልጅ እቺ ሴትዮ የተናገረችው ቆይ አቤላ እኔ ላሰማችሁ። ቆይ አንዴ የብርቱካን ላሰማችሁ። ቆይ ጥሩ አይ ቲንክ ከልጅቷ ከወረደች በኋላ ያወሩት ማለት ነው። ያቺ ልጅ ይሄ ስንመጣ ካናዳ ስንመጣ ዮኒ ማን ነው? ማን ነበር? ዮናታን የማይሸጡት አላቸው እንዴ?
ሌሎቹስ ካሴት አይሸጥም እንዴ? መዝሙር ካሴት ሁሉም ይሸጣል። መጽሐፉንም ካሴቱንም ሁሉም ነገር ይሸጣል። እኔ ብቻ አይደለሁም ነው ዮናታን አክሊሉም ይሸጣል ነው። ግን እንስማው። ስለዚህ ካሴት ሸጠናል፣ መጽሐፍ እንሸጣለን። እኔ እንደው መጽሐፍም አልሸጥኩኝም። እንደዚህ አንዳንድ ቲሸርት ይሸጣል። ሰው ታዲያ ቸርች የምንሰራበት እኮ ነው። ምንም ይሄ የሚያስደንቅ ነገር አይደለም። እሷ ምንድናት የዛ ሰውዬ ተላላኪ ስለሆነች ነው የምታወራው። ይሄንን መጣ ሴት ሆና ደግሞ እንዲህ ማለቷ በራሱ ታሳዝናለች። እውነት ለመናገር ቢሸጥም ባይሸጥም ምንም ትርጉም የለውም። ለእግዚአብሔር ቤት ነው። $8,000 ነበር የሚከፈለው በአሜሪካን ዶላር ለአንድ ወር ቲቪ የምንከፍለው እና ስጋዬን ሸጬላት ቆርጬ ነበር የምከፍለው። ያን ሁሉ የኔም ደግሞ አልሄደም የምንከፍለውም ስላቀመሰለች እሷ ልትናገር ስትል ለማዳመጥ ፈቃደኛ አልነበርሽም። አንቺን ሙሉ ለሙሉ አዳመጠችሽ። እሷ ልትመልስ ስትል ግን ፈቃደኛ አለች። አርጊመንታቲቭ እንድትሆኛ አልፈልግም። ቤቴ ብርቱካን አይደለም ያችን ልጅ አስገብቼ የተናገረ ያለው ጌታን ሰብካ ነው ሄደች። ሌላ ምንም የምታደርገው ነገር የለም። በእኔም ጊዜ ጌታ በሚያውቀው አንድም ነገር እኔ ሰው ስትረዳ እንጂ ሰው ስትቀበል አላየሁም። ያላየሁትን መስክር ከሆነ አላደረገው ሳይ የማየውን ነገር ግን እናንተ ያያችሁት ነገር ሊኖር ይችላል። አንስቴን ግን በምታዩት ነገር ላይ ስታደርጉ ምንድን ነው አንዳንዴ ያመናችሁበት ታደርጋላችሁ፣ ካላመናችሁ አይደለም። አሁንም መጽሐፍ እንሸጣለን። አሁንም መጽሐፍ ካሴት እንሸጣለን። ሪስባንድ የሚሸጥ ካለ የሚገዙ ከሆነ እንሸጣለን። ሪስባንድ ማለት ብራስሌት ማለት ነው። ብራስሌት እሸጣለሁ እያለች ነው። ክርስቲያን ማዕተብ ይሸጥ ክርስቲያን ታስቢ የኔ እናት። ሁሉም ነገር አሁን እኛ ጋር ከዚህ በኋላ የማይሸጥ ነገር ምንድን ነው አዲስ የሆነብሽ? ሁሉም የማይሸጥ ነገር ምንድን ነው አዲስ የሆነው? ያልገባኝ ማንኛውም አገልግሎት ላይ መጽሐፍ ከአሁን በኋላ እኛ ጋር የማይሸጥ ነገር የለም እና ኢየሱስ ተሳስቷላ። ቤቴን የወንበዴ ዋሻ አደረጋችሁ ብሎ መገበያያ ሳንቲማቸውንና መነገጃቸውን ሲገለባብጥ ኢየሱስ ተሳስቷል ማለት ነው። በዛ ከ2000 ዓመት በፊት በነበረው መጽሐፍ ቅዱስ እውነት ኢየሱስ እንግዲህ እንደምታውቁት ነው። አብዛኞቹም ቤተ መቅደስ ሲሸጡ የነበረው ዋነስ ነው፣ በግ ነው። እዛው በቤተ መቅደስ አካባቢ ላይ ለኃጢአት መስዋዕት የሚያደርጉትን ነገር ነው ከእጃቸው ሲያስወጣ የነበረው። ጅራፍ ገምዶ ቤቴ የጸሎት ቤት ይሆናል እንጂ የወንበዴዎች ዋሻ አደረጋችሁት ብሎ ኢየሱስ ተቆጥቶ ነበር። እንግዲህ ቤተ ክርስቲያን ነው ብለው አዳራሹ ሰውን ከሰበሰቡ በኋላ የንግድ እኛ እኮ ችግሩ ምን መሰላችሁ? ስቲከር ምናምን ተሽጦ ያውቃል። እነ ሙሉ ወንጌልም ነቃሌዎትም ይሸጣል አገልግሎት ለመደገፍ በሚል። የዚህ ሴትዮ እኮ ስህተት የሚጀምረው መሸጧ ላይ ብቻ እኮ አይደለም። ለቤተ ክርስቲያን ገቢ ሸከምን ከኋላ ይከተለኝ ነው። መስቀሌን ይሸከም ከኋላ ይከተለኝ። በቃ ይሄ የኢየሱስ ጥሪ ነው። ኢየሱስ የትኛውን ምዕመን ይሰናከላል የሆነ ነገር ይሆናል ብሎ ኮምፕሮማይዝ አድርጎ አያውቅም። ንገስ ብለው የተከተሉትን ሰዎች አስቀይሞ መልሷቸዋል። አለቀ። ከኢየሱስ በላይ ለነፍሳት ልንራራ ልናዘን አንችልም። ስለዚህ ዮኒ ማኛ ማዳኑ ዮኒ ማኛ መዳኑ ዮኒ ማኛ የጌታ መሆኑ ላይ በጣም ደስተኛ ነኝ። ቅድም አስቼ እንዳለው ነገር ግን አዳብሎ ይቺ ሴት እውነተኛ ናት፣ ይቺ ሴት ከእግዚአብሔር ናት፣ ይቺ ሴት በጣም መልካም ናት እያለ ለእሷ የሚሰራው ማስታወቂያ ያው ሌሎቹም ትክክል አይደለም ስለ የምናገረው የመዳን ምክንያት ናት። የመዳን ምክንያት ናት አለ። ለብዙዎች መዳን ምክንያት ናት አለ። አደገኛ ነው እና እሱን አስብበት፣ አርም። እንዲሁ በዚህ ጉዳይ ላይ ራሱ እንዲህ ለማለት ፈልጌ ነው ሳይሆን ይቅርታ መጠየቅ በራሱ ጥሩ ነው። አደገኛ ነገር ነው ባይዘው ወይ እንደዚህ አይነት ነገሮችን ሰው ለሰው የመዳን ምክንያት ሆኖ አያውቅም። የመዳን ምክንያት አክቹአሊ ቃል በቃል እኮ ነው። ይሄንን እኮ እየተቃወመ ታዲያ እኮ ጌታን በመውለዷ ለመዳን ምክንያት ሆነች የሚለውን ለምን እንቃወማለን? ወንጌል በመስበኩ ጳውሎስ ምናምን የሚለውን ለምን እንቃወማለን? እና እንዲህ አይነት ነገሮችን እኛ ቶለሬት ልናደርግ እንችላለን፣ በቃ ዝም ብሎ በየዋነት ባለማወቅ። ግን ይህንን የሚሰሙ ሰዎችስ የሚለውን ነገር ትክክል ነው። you have to think about it
ያ ጥሩ መልእክት ነው ለማለት ነው። ብዙዎች ናቸው በነገር ላይ እንደዚህ እኮ የሚሉት እኮ ከጌታ ቀጥሎ ምናምን ይላሉ። በሌላ ቤተ እምነት ያሉ ሰዎች ማርያም ናት፣ ሚካኤል ነው፣ ገብርኤል ነው ይላሉ። የራሳቸው ትምህርት አላቸው። ከጌታ ቀጥሎ ያዳነክ አገልጋይ ከሌ ነው የሚል ጴንጤም አለ፣ ፕሮቴስታንት አለ። እና ከእግዚአብሔር ቀጥሎ ማንም የለም። ከኢየሱስ ቀጥሎ ከመንፈስ ቅዱስ ቀጥሎ ማንም የለም ወዳጆች፣ አለቀ። ሁላችንም እግዚአብሔር ድምፅ ያደረጋቸው ሰዎች በህይወታችን ውስጥ አሉ። የለም ብለን ብንክድ ያለ ሰባኪስ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? ይላል ጳውሎስ በሐዋርያት ሥራ መጽሐፍ በሮሜ መጽሐፍ ምዕራፍ 10 ላይ ያለ ሰባኪ እግዚአብሔር ሰባኪዎችን የሚነግሩንን ሰዎች በህይወታችን ይልክልናል። የላከው እግዚአብሔር ስለሆነ ግን እግዚአብሔር አዳነን እንላለን፣ እከሌ አዳነን አንል። ስለዚህ የአዳነን የቴሌቪዥን ስማችንን በህይወት መዝገብ ላይ የጻፈ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ይህንን ማሰብ አስፈላጊ ነው። ደስ ከሚላቸው ጋር ኃይልሻ አለ ወንድምነት ዳናችሁ ድምጽ ውጣ። አሁንስ አይሰማም? አሁን ይሰማል። እንዴት ናችሁ? ሰላም ናችሁ ወይ? አንቺ ሙሌ አስቹ ወንድምነት ሌሎቻችሁም ከስር ያላችሁ ሰላም ለእናንተ ይሁን። ሰላም ይብዛ። ሰላም ልል ነው ድምጽህን ለመስማት ስለናፈቀኝ ነው የገባሁት። አመሰግናለሁ። ከሶስት ወር የመንከራተት ጊዜ በኋላ ደህና መብራት ያለበት ባለፈው የነበርኩበት ቤት የተሻለ ከአምፖሉ ከሱ አምፖል የተሻለ አብሪትን የተሻለ የሚያበራበት ቤት ነበር። አሁን ጌታ ረድቶኝ አንድ ጥሩ ቤት አግኝቻለሁ። እዛ ገብቼ ነው የተከሰትኩት ለማለት ነው። ታፋችን እንዴት ነሽ? አንድ ቁጥር እየጻፍሽ ነበር። አቤሌ ታፍዬ ከመናገሯ በፊት ለ30 ሰከንድ እስቲ እናንተም ሐሳብ በተለይ ደግሞ ሌሎቹ ይበሉ እናንተ ክርስቲያኖች ይሆናችሁ ለገንዘብ ብለነው ምናምን የምትሉታችሁ የምትጽፉ ልጆች ባካችሁ። እሱ እኮ 20,000 ሰው ነበረ እንትን ውስጥ የሚገባው እሱ ሩም ሲከፍት 20,000 እና ያንበለብሉለታል። ከሰል አንበሳውን ምኑን የምናውቀው ነው። ስንት ቀደም እያልኳቸው ነበር። እሱንም እያልኳቸው ወደዛም ያለው ክስ እኮ ወደዚህ ሰው ከዚህ ወደዛ ሲሄድ ጊፍት ነው ብለው ይላል አማኙ። ከዛ ወደዚህ አዛ ይህ ስም ልጠፋ ምንም እውነት ለመናገር ጊፍት እንደዚህ አሁን ጊፍት ምናምን በጊፍት ሰዎች አቆሙ። አይ ቀደም ደመረው ምናምን ተመስገን። እውነት ለመናገር እነሱ እንኳን በጊፍት ነው የሄዱት። እኔ አሁን ይህንን እውነት ተናገር ብትለኝ እውነት በጊፍት ነው የሄዱት። በጊፍት ነው ለምንድን ነው የሄዱት ብለህ የምትለው እዚህ ጋር ብትለኝ በግልጽ በአደባባይ ራሳቸው ያወሩት ነገርም ስላለ ያለዛ መኖርም እንደማይችሉ የታወቀ ስለሆነ በአደባባይ ቪዲዮ ወጥተው ፎሎወራቸው ስለጨመረ ጊፍት ስለሰጡ 1 ሰዓት ከዛ በላይ ሙሉ ስለተሰጣቸው አንበሳ ርዕስ አድርገው ለጥፈው ትላንትና እኮ አንበሳ ተሰጠኝ ብሎ ደመረው ገብቶ ስለዛ ነገር እያወራ እና ቀጣይ አንበሳ እንዲሰጠው እያመቻቸ እኔ ያውቃለሁ። እና ስለዚህ በግልጽ ጉዳይ ምን እያልኩ ነው? እንዲሁ በሆነ ጉዳይ እኛም ማናቃቸው ከጴንጤ ምንም ነገር ሳያውቁ ወደ ኦርቶዶክስ ያ ጊፍትን ሳይፈልጉ ሊመለሱ ይችላሉ ወይ? አዎ። ለምሳሌ ቶኒ የሚባል ልጅ አለ። እሱ ከእውቀት ችግር ነው ብዬ ነው የማምነው። ጊፍት ፈልጎ ብዬ አይደለም። አሁን ሁሉንም አይደለም ጊፍት የምንለው። ቶኒ ጊፍት ፈልጎ ነው ሄደው የሚል ነገር የለም። ስለዚህ እንደ ደመረው አይነት ስለማይገባ ነው። አሁን እኮ የጊፍቱ ቀነሰብኝስ ማለት ራሱን ችሎ ችግር አይደል? ርዕስ አድርጎ ቀነሰብኝ ጴንጤ ጊፍት አይሰጥምስ ማለት ራሱ እኮ ትክክል ነው ብዬ አላምንም። እሱንም እኔ አሁን ከኦርቶዶክስ ወደ ጴንጤ ጊፍት ፈልጎ የሚመጣ ሰው አለ ወይ? አላውቅም። እሱ አላውቅም ማለት ምን ማለት ነው? የተሻለ ጊፍት ያለው እዛ ቤት ነው ብዬ ስለማምን የሚታይም ስለሆነ ምናልባት ወይ አላውቅም፣ በዛ መንገድ የሚመጣ ሰው ካለ ጌታ ያውቃል። እዚህ ጋር ግን የተገለጠ ነገር ከዚህ ወደዛ ሲሄዱ ግን በተገለጠ መንገድ እየተናገሩ ስለ ጊፍት እያወሩ ጌም እየተጫወቱ እየዋሉ
ብቻ ተው በግልጽ የሆነ ነገር ነው። ስለዚህ ስለነዚህ ሰዎች ጊፍት ፈልገው ነው የሄዱት ብዬ ርዕስ ቤት ከፍቼ አላወራም እንጂ በተነሳበት ጊዜ ኮንፌርም አደርጋለሁ። ትክክል ናቸው። አሁን ተው አልላቸውም ማለት በእርግጥ እየተከታተሉ አታክ ማድረግ አንተ ጊፍት ፈልገን ሄድከው ምናምን ማድረጉ ማለቱ እኔም አልወደውም እውነት ለመናገር ባይባል ጥሩ ነው። ሄደ የራሱ ጉዳይ በቃ እዛ ጌታ ዋጋውን ይሰጠዋል ማለት እንዲሁ ባይሄድ ቢመለስ ጌታን ቢያውቅ በእግዚአብሔር ቤት ቢሆን ደስ ይለኛል እኔ። ከዛ ውጭ ግን እንደነዚህ አይነት ሰዎች በተለይ እንደነዚህ ሁለቱ ሰዎች እዚህ ያሉ በጣም ተሳዳቢዎች የነበሩ ሲያሳድዱን የነበሩ ሰዎች አሁን የሄዱበትን ዓላማ ምንድነው ብትል በጣም የታወቀ ነው፣ ገንዘብ ነው። ያንን የፈለጉትን ደግሞ በግልጽ የፈለጉትን ነገር ደግሞ እያሳኩ ነው፣ ፎሎወሩንም ጊፍቱንም ማለት ነው። ስለዚህ ብዙ ጊዜ እንደምናውቀው በጣም ብዙ ምናምንቴ ሰዎች ገንዘብን የሚያሳድዱ በተሳሳተ መንገድ በመወለድም ይሁን በተለየ መንገድ እዚህ ወንጌላዊ አማኝ ይገኛሉ። ወይ ክብርን ወይ ዝናን ወይ ገንዘብን ፈልገው ግን ክርስቶስን በአደባባይ ክደውት ደሙን አክፋፍተው የሚሄዱ ሰዎች እናውቃልና ስለነዚህ ሰዎች ግን እንደዛ ማለቱ ትክክል ነው ብዬ ነው የማምነው። ብዙ ጊዜ ርዕስ ማድረጉ ጥሩ አይደለም እንጂ። እሺ አንዳንድ ጊዜ ማየው ነገር ነው የሚዲያ በጣም ሚዲያ ላይ ያሉ ሰዎች ነገሮችን የሚመለከቱበት መነጽራቸው ለየት ይላል ብዬ አስባለሁ። ሚዲያ ኢንፍሉዌንሰሮች ስለሚያውቁት የህዝቡን ስስልብ ይለያል ብዬ አስባለሁ። ተዚህ ሚላችሁ ከሆነ አንድ ሰሞን ቴዲ ሐዋሳ የኦርቶዶክስን የሙስሊምን የፕሮቴስታንትን እምነት ተከታዮች ሁሉ ያስገባ ሲያወያይ ነበር እና አንዳንድ ጊዜ የፖለቲካው መድረክ ሲጠብ ሰው ሲታክተው ልክ ነው። ጥሩ ገበያውን ያውቁበታል። በጣም ጥሩ አማርኛ ገበያውን ያውቁበታል። አንዳንድ ጊፍት ለጊፍት ላይሆን ይችላል፣ ግን ኦዲየንስም ሲክ ለማድረግ መነጋገሪያ ለመሆን ሰዎች ወደዚህና ወደዛ ሊማስኑ ይችላሉ ብዬ አስባለሁ። የልብን የሚያውቀው እግዚአብሔር ስለሆነ አሁን ላይ ምንም እናንልም። ግን ቁጭት በሚመስል መልኩ ዮኒ ማኛም አሁን አንበሳው ቀረ ምናምን ሲል ነበር። ለነ ኤርሚያስ መች ትሰጧቸዋላችሁ ምናምን እያለ ሲያነሳ ነበር። ቅድም ስለተናገርኩት ደግሜ አልናገርም። ግን ፕሮቴስታንቱን እንደማይሰጥ ደግ እንዳልሆነ እጁን ሰብስቦ እንደዚህ አጣምሮ እንደሚያወራ አይነት ወይም እጁን እንደዚህ ልክ እጃቸውን እንዳለ ሰዎች እጁ የማይፈታ አድርጎ ማውራ ፕሮቴስታንቱ ልክ አይደለም። ፕሮቴስታንቱ ይሰጣል፣ ይባርካል። አንዳንድ ጊዜ ግን የማይገባው ቦታ ሄዶ ሊሰጥ ይችላል። ለማይገባቸው ሰዎች፣ ለማይገባቸው ጥጋበኞች፣ ጥቁር ጉንዳን ምናምን ድሃ ምናምን እያሉ ለሚናገሩ ትዕቢተኞች ሊሰጥ ይችላል። እንግዲህ የራሱ ጉዳይ ነው። የምሰጥበትን መምረጥ አንድ ነገር ነው፣ አይሰጥም መባል ደግሞ ሌላ ነገር ነው። ታፉያለሽ ሐሳብ አለሽ? ሰላም ልላችሁ ነው አክቹዋሊ የገባሁት። ቅድም ሐሳብ ልሰጥ ነበር ግን ሰላም ልበላችሁ ከገባሁ አይቀር። ሙሌ ሎንግ ታይም በጣም ደህና ነህ ወይ? ሃና ደህና ነሽ ወይ? ማነው ኃይሌ ደስ ከሚላቸው ጋር ስሙ ብዙ ጊዜ ስለሚቀየር ኃይሌ ሰላም ላንተ፣ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ፍቄ ሰላም፣ እንዴት ነው እንደኔ? ሰላም ላንቺም ታፉ። ደህና ነኝ ሙሉዬ፣ ሰላም ይብዛልህ፣ ጌታ ይባረክ። ብዙ ሀሳብ አልሰጥም ግን እህታችን ልበላት አይደል? ያው እኔ ነብይ ብዬ ብዙ አክሴፕት ስለማላረጋት ብርቱካን እኔ ያለውበት ከተማ ነው ያለችው። እኔ ካለውበት ሰፈር 40 ደቂቃ ድራይቭ ይደረጋል እና እዚህ ሀገር እንዳለች እንኳን አናቅም ነበረ እኛ እና አሁን ፐርፐዝሊ ነው ከላስ ቬጋስ እዚህ ድረስ ያመጣችው። ፐርፐዝሊው ምንድነው? እዛ ሀገር ቸርቾች አሉ። ሰው አድነህ አንተ ጋር አይደለም የምታመጣው፣ ወይም እዛ ላለው አካባቢ ሰጥተህ እውነት ሰው ማዳን ከሆነ አላማው ማለት ነው። እዛው አካባቢ ሰጥታ ለዛው ቸርች ላሉበት ቸርች እዛው ቸርች መጠመቅ ይችላል፣ እዛው ቸርች መማር ይችላል። እና እዚህ አምጥታ ለምን አደረገች ብዬ እያሰብኩኝ ነበርና አላማው እሷ መታወቅ ነው። አላማው እሷ መታየት ነው።
አላማው የሷ ስም እንዲወጣ ነው። እዚህ ነኝ ልትል ነው የፈለገችው። ያለሁት እዚህ ነኝና ኑ በጣም ብዙ ሰዎች ተከትለውት ይሄዱ ነበሩ እኔም ማቃቸው እና አላማው እሱ ነው። አላማዋን ነው ያደረገችው እንጂ እውነት ዮናስ ለመጠመቅ እዚህ ድረስ መምጣት አለበት ወይ? በሮ በፕሌን እዚህ ድረስ መምጣት አለበት ወይ? የለበትም ነበረ። እና እሷ ለራሷ አውቅና ለራሷ እዚህ መሆኗ እንዲታወቅላት ሰው እንዲመጣላት ሰዎች እንዲከተሏት ነው አላማውና ይሄንን ነው ግቧን የመታችው እንጂ በእርግጠኝነት ዮናስ እዛ ሀገር ቸርች ስለሌለ ወይንም ማጥመቂያ አክቹአሊ ምን እዚህ ሀገር የሚያጠምቁት ወንዝ ውስጥ አለ ቦታ ወንዞች ሞልተዋል። ሰመር ላይ ነው የሚጠመቀው። ሰመር ላይ ብዙ ወንዞች አሉ። በዛች የምታክል ገንዳ ሰውየውን እኮ ሙሉ ለሙሉ እንኳን ያልሸፈነው ውሃ ማለት ነው ያየሁት እኔ። እና ፐርፐዝሊ የመጣችው እሷ ራሷን ማሳወቅ ነው። እዚህ ነው ያለሁት የት እንዳለች እንኳን ማትታወቅ ሴትዮ የተረሳች እዚህ መሆኗን እዚህ ቦታ መሆኗን እዚህ ሰፈር መሆኗን ለማሳወቅ ነው። እዛው ላይ ትንቢት ትናገር ነበር። ትንቢት የሚመስል ነገር አንዷን እና አውቃታለሁና ያላት አንድ ልጅ ነው። እጇን ጭና ጸልይላት ነበርና ትጨነቂያለሽ አለቻት ማለት ነው። ትጨነቂያለሽ ለልጆችሽ አለቻት። ያላት አንድ ልጅ እኮ ነው። አንድ የ7 ዓመት ልጅ ነው ያላት። እና ከዛ ወደቀች ሴትዮዋ። እንግዲህ በምን እንደጣገፍታ ነው ያወጣለቻት፣ ግን ወደቀች። እና ትጨነቂያለሽ ለልጆችሽ ነው ያለቻት። ግን ያላት አንድ ልጅ ነው። አቃታ ስለማቃት ነው የምነግራችሁ። እና እሷ ማንነቷን ለማሳወቅ አደረገችው እንጂ ሰውየውን እዚህ ጋር አምጥቶ ማስጠመቅና ሰውየውን ከፍ ማድረግ አላማ አይደለም ያላት። ይሄንን ነው ማለት መፈልገው። ያው ህዝቡ ማወቅ እንዲያውቅ ነው የምትሄዱ ሌሎቻችሁም እንድታውቁ ነው ለማለት ነው። ተባረኩ። ሚዩት ነው አቡዬ። ቴንክ ዩ ታፊ። ከህዝብ ልብ ስለወጣችና ስለተረሳች በዮኒ ማኛ ኢንፍሉዌንሰርነት ማስታወቂያን የሰራችው ደግሞ አዋጪ የሆነ ማስታወቂያን የሰራችው ከዛ የተነሳ እንደዚህ ብዬ ጽፌ ነበር። ቸርች ሽጣ ምእመን በትና ስጋዊ ትርፍ አግኝታ መንፈሳዊ ኪሳራ ያደቀቃት ሐሰተኛዋ ነብይ ዮኒ ማኛን ከገባችበት አዘቅት መወጣጫ መሰላል አደረገችው። ምን ማለት ነው? አይደለም ዮኒ ማኛ ጃዋር መሐመድን ብታጠምቂ እውነተኛ ልትሆኛ አትችይም። አሁን ብዙ ሰዎች እሷ እንኳን እንደዚህ አጠመቀች ውጤት ምን እንዳመጣች አድርገው እውነተኛ ሊያደርጓት ይፈልጋሉ። እንነግራቸዋለን። ፖለቲከኞቹን አምጥታ አሰልፋ ብታጠምቅ እቺ ሴት እውነተኛ አትሆንም። ምክንያቱም ኢየሱስን ነግዳበታለች፣ ኢየሱስን ሸቅጣበታለች፣ ኢየሱስን የሐሰት ትንቢት ተናግራበታለች፣ በኢየሱስ ስም ቁማር ተጫውታለች። ገባሽ? እግዚአብሔር የማይቀልድበት ብቸኛ አንድያ ልጁ አብ የማይቀልድበት አንድያ ልጁን ክርስቶስ ኢየሱስን እቺ ሴት ቁማር አስይዛ ተጫውታበታለች። ከዚህ ሴት ጋር የምትሰለፉ እቺን ሴት የምትደግፉ ሰዎች ኢየሱስ ላይ ቁማር የምትጫወቱ እግዚአብሔርን የማትወዱ ከእግዚአብሔር ቃል የተፋታችሁ ለጽድቅና ለእውነት መቆም የማትፈልጉ ሰዎች ብቻ ናችሁ እቺን ሴት ይዛችሁ የምታበረቱት። ዮኒ ማኛ አሁን አንዳንድ ሰዎች ከዮኒ ማኛ መዳን ጋር ታገናኙታላችሁ። ይችን ሴትዮ መቃወም አሁን ዝም ብንልስ እስከ መቼ ዝም እንበል? ቸርች ሽጣለች። ቸርች የሸጠች ሴትዮ ዝም እንበል? እዚህ ኢትዮጵያ ውስጥ ያላትን ምእመን በትና ሄዳለች። እንደዚህ አይነት ሴት ዝም እንበል? እዛ ደግሞ እንደ አዲስ ቁማር ለመጀመር ቅድም ታፉ እንዳለች አዲስ ጌም ለመጀመር ዮኒ ማኛ የሚባል የሶሻል ሚዲያ ኢንፍሉዌንሰርን እንደ ደውል ህዝብ መጥሪያ አድርገዋለች። አሁንም ዝም እንበል? ምን ያህል ሰው እስክታርድ ዝም እንበል? ምን ያህል ሰው እስክትበላ ዝም እንበል? ምን ያህል ሰው እስክትዘርፍ፣ ምን ያህል ሰው ትዳር እስክታፈርስ ዝም እንበል? ምን ያህል ዝም እንበላት? ምን ያህል ስንት ዓመት ዝም እንበላት? ለዛ ነው እኔ መጀመሪያ ላይ ቪዲዮ እንኳን ስሰራ አንተ ሰው ሲድን ምናምን ዮኒ ማኛን አልተናገርኩትም። የመጀመሪያ ቪዲዮ ስሰራ እንደዚህ አልኩኝ። ህይወትክን ለእግዚአብሔርና ለጤነኛ የወንጌል አገልግሎት ሐሳብ ልታቆይ ይገባል። እስቲ ሰምተን እንምጣ። ለምትሳደቡ ሰዎች የእርግማን ቃል አወጣባቸዋለሁ። አፋችሁ ቁጭ በሉ። ዮኒ ማኛ በጣም ደስ ብሎኛል። ጌታን
በመቀበልህ ደግሞ በመጠመቅህ ግን ያው ከደስታ ጎን ለጎን አንድ ነገር ላሳስብ። በቃ ኢየሱስን ተቀብላል፣ ኢየሱስን አምናል። ብርቱካን ከምትባል ራሷን ነብይ ነኝ እያለች ከምትጠራ ሴት አጠገብ በቻልከው ፍጥነት ብታመልጥ ጥሩ ነው ብዬ አስባለሁ። ቤቱ በእሳት የተያያዘበት ሰው ማጥፋት የማይችልበት አቅም ላይ ሲደርስ እሳቱ ልጆቹንና ራሱን ይዞ ህይወቱን እንደሚያስመልጥ ልክ እንደዛ አንተም በቻልከው በደል ከዚች ሴት አጠገብ በማምለጥ ህይወትህን ለእግዚአብሔርና ለጤነኛ የወንጌል አገልግሎት ሀሳብ ልታቆይ ይገባል ብዬ አስባለሁ። በእግዚአብሔር ቤት ለመጽናት ስር ለመስደድ የመንፈስ ቅዱስ ፍሬያማ የሆነ ሞዴሬተር ያደረኩት ሰው ነው የሚሰድብኝ። ብሩክ አበራ ነበር። ማን ነው ሞዴሬተር ያደረገው? ጭራሽ ሞዴሬተር ነው ብሩ አይደለም። እኔንም እየሰደበ ስለነበረ እኮ ሞዴሬተር ነው። ግን አታዩም እንዴ? ኧረ እባክህ እንዴት አለ! ዋው ብሎክ አድርጌያለሁ። ለማንኛውም ሞዴሬተር እስክሰጥ ድረስ ከሆነበር ወዳጅነታችን ሰላም ነው። ሞዴሬተር ሌሎችም ካላችሁ ሞዴሬተር ሆናችሁ የምትሳደቡ ጻፉ ቶሎ ቶሎ ብላችሁ እና ዮኒ ማኛ ጌታን ስላመነ ሰው አዳንኩ ስላለ ሁላችንም ደስተኞች ነን። ማንም ሰው እንደው የሌላ እምነት ተከታዮች ያው ሊደብራቸው ይችላል፣ እኛም ይደብረናል። ወደ ሌላ እምነት ሰው ሲሄድ ይሄ ሰውኛ ባህሪ ነው። አሁን ደምረው ሲሄድ ደብሮኛል፣ ታሜ ሲሄድ ደብሮኛል ምላችሁ እንደ ወንድም ልክ ናቸው ብዬ ስለማላምን የደበረኝ፣ የሄዱበት መንገድ ልክ ነው ብዬ ስለማላምን የደበረኝ። ግን ያደርናም በቃ እምነቴ ነው ሲሉ ግን አክብሬላቸው ወንድሞቼ እህቶቼ ብዬ ነው መቀጠለው። ማንም ሰው ቢሄድ እንደዚህ እንትኑን ማንቁርቱን ይዤ ጠላት አላደርጎም ሃይማኖት ቀየረ ብዬ። ዮኒ ማኛ ክርስቶስን ስላመነ እንደ አንድ ፕሮቴስታንት ደስተኛ ነኝ። ነገር ግን ይህችን ሐሰተኛ ሴት እውነተኛ ናት እያለ መስበኩን ማስተዋወቁን ለእሷ ጥብቅና መቆሙን ግን ቢያቆም ይሻለዋል። እዚህ መካከል ላይ ፈራጅ እግዚአብሔር ነው እያላችሁ ማይሆን ጥቅስን የምትለጥፉ ሰዎች ዮኒ ማኛን ወይም ብርቱካን ላይ የፈረደባቸው ሰው የለም። ሐሰተኛ ናችሁ፣ ፍርድ አይደለም። ሲሰርቅ የተመለከታችሁትን አንድ ሌባ ምን አድርጎ ነው ብትባሉ ሰርቆ ነው እንደምትሉት፣ ምንድን ነው ብትባሉ ሌባ ነው እንደምትሉት፣ ሌባ ነው ማለታችሁ ግን ፍርድ አይደለም። ለድርጊቱ የሰጣችሁት ስም ነው። ሲሰርቅ አይታችሁታል፣ ሲመነተፍ አይታችሁታል። ምን አላችሁት? ከዛ ሌባ ስለሆነ ነው የተያዘው ትላላችሁ። ፍርድ የሚሰጠው በ24 ሰዓት ውስጥ ፍርድ ቤት ቆሞ ተከራክሮ ማስረጃ ቀርቦበት ከዛ ዳኛው ምን ብለው ለዚህ ጥፋቱ በዚህ አንቀጽ መሰረት 3 ወር 1 ዓመት 2 ዓመት ብለው ሲፈርድበት ነው ዳኛ መፍረድ የሚችለው ዳኛው። እኛ እዚህ መካከል ላይ ብርቱካን ተወግራ ትሙት እያልን አይደለም፣ ዮኒ ማኛ ይሰቀል እያልን አይደለም። ምንም ፍርድ የሰጠ ሰው የለም እዚህ ውስጥ። ሌባውን ግን ሌባ እንላለን። ፍርድ አይደለም ሌባውን ሌባ ማለት፣ ለድርጊቱ የተሰጠ ስም ነው እንጂ። ስለዚህ ይቺ ሴት በኢየሱስ ስም ዋሽታ ትንቢት ተናግራለች። ሐሰተኛ ነብይ ናት። የኢየሱስ ደም የደሙ ኃይል እያለች እንትን ፎጣ ሽጣለች፣ መሐረብ ሽጣለች፣ ይፈውሳል እያለች ለገድ ለተለያየ አይነት ፈውስ የሚሆን እያለች ልክ እንደ ጠንቋይና እንደ መተተኛ መሐረቦችን ጨርቆችን ሽጣለች። ስለዚህ ይቺ ሴትዮ የእግዚአብሔርን ነገር ምን ብላለች? ቸርችራለች እያለ ራሱ መሐረቡን ሳይሆን እየተቃወምን መሸጧን ሳይሆን የተቃወምን መሐረቡን ሳይሆን ምን እያለ መሐረቡ ይፈውሳል ማለት ነው። እግዚአብሔር ቤት ደግሞ ራሱን ችሎ ንግድን ማካሄድ ራሱን ችሎ ነውር ነው ብዬ አምናለሁ። ከዛ ሲቀጥልስ ለቤተ ክርስቲያን ነው ትላለች እንጂ ቀጥታ ለራሷ እሷ ለምትቆጣጠረው ባንክ ነው የሚገባው። እሷ ለፈለገችው ዓላማ ነው የምታውለው። አገር ቤት የነበረን ቸርች ሽጣ ወጣለች፣ ምዕመን ሽጣ ወጣለች። ስለዚህ ምን እያልን ነው? ይቺ ኢትዮጵያ ውስጥ ምዕመን የበተነች ሴት ሚኒሶታ ሄዳ አሜሪካ ሄዳ ለምዕመን ትራራለች ማለት ሞኝነት ነው እያለን ነው። ይህንን ስንል እየፈረድን አይደለም።
ትገደል ያለ ሰው የለም እዚህ መካከል። መጽሐፍ ቅዱስ ለሰው ፊት ሳታደሉ ምን በል ብሏል ኢየሱስ? ፍረዱ ብሏል። ፍረዱ። እናንተ አትፍረዱ የሚለው ጥቅስ ላይ ናችሁ እስካሁን ስታክ አድርጋችሁ የቆያችሁት አይደል? ፍረዱ ደግሞ ይላል። በጽድቅ ፍረዱ። ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ በጽድቅ ፍረዱ ደግሞ ይላል። ለሰው ፊት ሳታደሉ ፍረዱ። ስለዚህ እውነት ለሰው ፊት ሳታደሉ የምትፈርዱ ከሆነ ምንድናት ይቺ ሴት ሲባል ሐሰተኛ ናት ለማለት አይከብዳቸውም። እኛም ጨርሰናል። ከዚህ በላይ እኔም አልቆይም። ሁላችሁም እንግዲህ ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን። ብዙዎች ላይቀበሉት ቴንክ ዩ ዮሐንስ ወንጌል ምዕራፍ 7 ላይ ቅን ፍርድን ፍረዱ እንጂ በመልክ አትፍረዱ። ቴንክ ዩ ብራዘር። እና እዚህ ውስጥ ያላችሁ ሁላችሁም እግዚአብሔር ከእናንተ ጋር ይሁን። ሰላም ተባረኩ።